ያደሽ ደምሴና አስቴረኛዋ ጓደኛሞች ናቸው መጀመሪያ አካባቢ ተወዝፈን በይ እንግዲህ አንቺ አይምሮ እንደዛ ያደርግ ምናምን አይዞም ቶሎሷ እስኪ ገባት እኮ አልቋል ሰከንዱ ምናምን የለም ከዛችኛውም እንደዛ ተመልሳለች ምናምን ግን እቺኛው በጣም ፈኒ ነበርች ከዛ ቆይቶ ላይክ እየበዛ መጣ ማለት ነው እየበዛ የሆነ ነገር ስትል አፋፋን በቃ ሮስት ተዳረጋል ሰፖርት ተዳረጋል አንዳንዴ ግን የማይገባኝ የሆነ አይነት ፍሬንድሺፕ አለ በቃ አይገባህም የሆነ ሁሌ በደስታ ጊዜ ምናምን በቃ ሁሌ ትገናኛለህ ግን ወይ የሆነ ሰፖርት መደረግ ቢዝነስ ሲጀምር ሰው ምናምን ሁሉም ሰው ላሽ ይሏል ምናምን በተለይ አዲስ አበባ ልጆች አሁን አይታል እነ ታኩር እነ በቃ የሆነ የመጡበት አካባቢ ሰዎች ከነሱ ነው የሚገዙት ምክንያቱም ይሄ ሀገሬ ልጅ ምናምን ተባብሎ ማለት የአዲስ አበባ ልጅ ምንም ቢሰራ ማንም ጭራሽ ቤተሰቦች ዘመዶች የምታውቃቸው ጓደኞች ዞር ብሎ አይከም በጣም ተወጁ ልጅ ነው ገንዘብ የለውም ግን አብረሽቶኛለሽ አይ አሉንም ምንድነው የምትለው yes ምን አይደለም ይኸውልህ ሲጀመር ማለት ነው አይደለም ይኸውልህ ይሄ በጣም ሱፐርፊሻል ጥያቄ ነው ገንዘብ ከሌለው ወንድ ልጅ ተወጇልሽ ምናምን ማለት ሲጀመር እኔ ትልቅ ሰው ነኝ እድሜዋ የዚሽ ልጅ እድሜ ኮንሲደር መደረግ አለበት ህፃን ከሆነች ችግር የለም ታፍቅር ምናምን ከፍ ይልክ ስትመጣ ግን ስለ ኑሮህ ነው የምታስበው ገባህ ምን አይነት ሰው ነው ማጋባው በምን ያህል እድሜው ምን አይነት ስራ እየሰራ ነው ምን አይነት ሰክሰስ ላይ ነው ያለው ያኑረኛል ወይ ገባህ እሱ ነው ሴቷ የምታየው አንተም ሴት ስትመርጥ ቆንጆ ነች ወይ ልጆቼን በትክክል ማሳደግ ትችላለች ወይ ጨዋነቷስ እንዴት ነው ቤቷን ትወዳለች ወይ ይዋደዳሉ ላይ ሰዎች ምናምን 2 አመት ኖሩ 2 አመት ውስጥ ወንዱ ልጅ ላይ ምንም የህይወቱ ላይ ለውጥ ከሌለ መፍታት ነው ያለባት እቺ ልጅ እድሜዋን ያቃጠለ ነው አንዴ የተፈጠረው ስሙ መጥቀስ አልፈልግም ግን በጣም ቤስት ፍሬንድ ነውና ማስታወቂያ ሰራ እና ማስታወቂያው የቢራ ማስታወቂያ ነው ከዛ ያቺ ቪዲዮ ያው ፖስት ተደረገች ቢራ ፋብሪካው አወጡት ከዛ የሆነ ቀን ሰፈር ውስጥ ቺክ ይዞ ሲሄድ አየነው እንዴ ይሄ ልጅ የቢራ ማስታወቂያ የሚሰራው ነው ወይ አረ ግን አይደለም ምናምን ማለት ጀመር ነው ከዛ ቺክ ወዞረች እሱ ነው አላለች ብራዘር ሆንኩኝ ደሞ ዛሬ ያራዳ በእናት ናስቲ ግባለት ይኸውልህ ሴት ነኝ ግቢለት ቺርስ ባይሆን ቺርስ እንባባል ጥብስ ያራዳለች እንዴት ነህ ዛሬ ያበደ ወቀጣ ነው ያለው ወቀጣው የባለፈው እንዴት ነበር ግን እንዴት ነው ሪአክሽኑ we did it we did it so we are champions በተለይ ከኔ ጋር ደግሞ መታየትህ ያው ትንሽ I know ያ ትንሽ ከፍ ያደርጋል I know ሁላችንም አስመሰለ ዛሬ በተሰጠን ሐሳብ አስተያየት መሰረት ቡና ይዘመተናል ከነ ጭሱ ጭስ ይደረግ ዛሬ በቡና ነው የምንወቅጠው ያበደ ወቀጣ ጋቢ ምናምን ደግሞ ነገ ከረኛና አራሳብከኝ ማይኮ ሳብከኝ መሬት በተራሱ አንቺን እንደዚህ ሐሳብሽም ታይ ስራት ይኑር እንትናን ያደሽን አስታወስከኝ ዝም ብላ ከስር አንተ ስትላት ትዛለች ማናት ያደሽ አላየኸውም እንትኑ የኢቢኤስን ቪዲዮ አይ ማይኮ ምን ተፈጠረ እስቲ ለዚህ ተመልካቾቻችን በዚህ ቡና እቺ ቡና ሳታልቅማ የተፈጠረው ነገር ማወቅ አለብኝ በቃ ይኸውልህ ኢቢኤስ ላይ ወጡ ሶ ያደሽና አስቴሮረኛዋ ያደሽ ደምሴና አስቴሮረኛዋ ጓደኛሞች ናቸው ከዚህ በፊት እንተዋወቃለን ወይ ላይ ቀርበው በጣም ፍሬንድ እንደሆኑ እንደሚተዋወቁ ምናምን እና ፍሬንድሺፓቸውም የሆነ በጣም ፈን ነው ምክንያቱም ያደሽ በጣም ሮስት ታረጋለች በስ እኔ እንደ ያደሽ ሮስት ፍንጭቷ ከአስቴር ወረኛዋ ጋር ምናምን ሰራ አይተኸዋል እንተዋወቃለን ያሉን ግን ቲክቶክ ላይ አይ ቲንክ በጣም እየተወራባቸው ነበር ተሰደበቻት ምናምን ወድ ልመጣልህ ነው ፍሎ ትንሽ ፍሎውን እንጠብቅ ኦኬ ከዛ እዛ ላይ ቀርበው ጓደኝነታቸው እንዴት ነው በቃ በጣም ሮስት የሚያደርግ በቃ ወንድ ጓደኛዬ ነው የምትመስለኝ ያደሽ የሆነ ነገር ከስር የሚናገር ሰው የለም ከስር ሮስት ምናምን እንደዛ አይነት ሰው ነች አስቴርም በጣም ኩል ሰው ነች ከዛ አሁን ምን ላይ ቀርቡልሃል ኢቢኤስ ምንድነው ይሄኛው ፕሮግራም ማን ያሸንፋል ነው ምናምን የሚል ፕሮግራም አላቸው ኦኬ ድሮ ነጻነት ምናምን የሚሰሩበት ነጻነት የሚሰራበት አሁን እንትና የሚባል ዘውትርን ታቋለህ በጣም ኩል ሰው ጥቁሩ ዳንስ ላይ ባይዘው አይቻለሁ ከእንትና ጋራ እየደነሰ ማናቸው የኬንድሪክን ምናምን አረ በጣም ኩል ትሬንድ ምናምን አርጋ ነበር እንዴ በጣም ኩል ሰው ነው የሆነ አስተሳሰብ ደስ ይላል ምናምን ብቻ በጣም ትመቸኝ ይመቸው ያራዳ ልጅ በእናታችሁ በዛ አጋጣሚ ትመቸኛለሽ
እዚህ አጋጣሚ ትመቸኛለች አድናቂሽ ነኝ ከዛ እዛ ይቀርቡልህና ምንድነው ጌሙ እኔ ከዚህ በፊትም አይቼ ስለማቅ እሺ ጌሙ ኢንትረስቲንግ መሆን አለበት ሰዎቹ ጓደኛሞች ናቸው የሚመጡትና በቃ በምልክት መግለጽ ምናምን በጣም ኢንተራክቲቭ የሆነ ጌም ነው ከዛ you have to be funny ደግሞ ስትሄድ በቃ የሆነ ማሳቅ መቻል አለበት የቲቪ ፕሮግራም ስለሆነ የሆነ ማሳቅ አለበት የቲቪ ፕሮግራም በጣም እየደነሱ ኢቢኤሶች ምናምን አንዲ እንዲያሉ በመከራ ነው የሚመጣው እና እዛ ላይ ገብተውልህ ያዳ በቃ አንተ ትላለች ፈጠን እያለች አንቺ እንደዚህ አድርገሽ ምናምን ትላታለች ትነቁራታለች ከዛ ቺኛም ትመልሳለች ምናምን እንዳቅሟ ከዛ ሰው የሰማውት ቪዲዮ በጣም ዲስሪስፔክትፉል ሆነ ምናምን ነበር እኔ ያደሺ በጣም ሮስት ታረግ የለም ማን ነው ሮስት አስቴር ነው ሲጀምር ጸባይዋ እንደዛ ነው እና ምን ብላ ነው ሮስት ያደረገች ቆይ ልነግርህ እኮ ነው ጉጉት ቡናውን በጣም ፉት አልኩት መሰለኝ በጣም ፍጥፍጥ ነው ማለት አምሮኛል እሷ ካራክተሯ ነው በቃ ሰው ሮስት ማድረግ ምናምን ካራክተሯ ነው ሮስት የምታረገው ደግሞ በቃ ወደ ይፈጠነ አብዩል በላት ከዛ እንደዛ ስለሆነ ሚስ አንደርስታንድ ታደርጋ ነው ብዬልህ አየሁኝ ቪዲዮ ሙሉ ቁጭ ብያየውልህ መጀመሪያ አካባቢ ትወዝፈን በይ እንግዲህ አንቺ አይምሮ እንደዛ ያደርግ ምናምን አይዞም ቶሎ እሷ እስኪገባት እኮ አልቋል ሰከንዱ ምናምን የለም ከዛ ቺኛውም እንደዛ ትመልሳለች ምናምን ግን ቺኛው በጣም ፈኒ ነበረች ከዛ ቆይቶ ላይክ እየበዛ መጣ ማለት ነው እየበዛ የሆነ ነገር ስትል አፋፋን እየመታቻት ያዲሽ ማለት ነው አው ከዛ ፌር አይመስልህም ገባህ የሆነ ነገር ስትል አፋን የምርጻ ባለባቸው እንደ ምን እንደዛ ያስብልካል ገባህ ግማሽ ላይ የተቆራረጠ ነገር ምናምን በጣም አይቻልም በጣም ብዙ ቲክቶክ ላይ በጣም ብዙ ሰው እንትን ይያል አይ ቲንክ የአስቴርም አካውንቷ ተዘጋባት ልበል ተዘግቶባታል መሰለኝ ተዘግቶባታል ያ ተዘግቷል መታ አካውንቴ በዚህ ምክንያት እሱን ቪዲዮ አይተኸዋል ተዘግቷል ተዘግቶባታል ግን እሱ አንሪሌትድ ነው ከዚህኛው ጋር በዛ ምክንያት አይደለም እንደውም ሰው እኮ ማለት ነው ያደሽን ጭራሽ ቦይኮት ሊያደርጋት አራታይ እግዚአብሔርን ይሄን ዊርድ የሆነ ነገር ይተናገረ አይደለም ይኸውልህ የሆነ ግማሽ እስከ ግማሽ እኮ ደህና ነበረ ከዛ ግን ከግማሽ በኋላ የሆነ ነገሮች እየበዙ መጡ ከዛ በኋላ ሁሉም ሰው ወደ አስቴር ሳይድ ማድረግ ጀመረ አሶሪያት ይሏታል ማለት ነው እና እንትና ራሱ ይሄ ዘውትር የሚባለው ልጅ ራሱ ሆስቱ ራሱ አረ በቃ ታወራበት እያለ ከዛ እኔ በጣም የደበረኝ ነገር ማለት ነው ፐርሰናሊ ሳይው ቁም ነገር እየጠየቃት ነበር ምንድነው ምሳሪው ስራሽ ምንድነው ምናምን የለም አስቴርን ሶ ሲሪየስሊ እየመለሰችለት ነበር እንዲሰማ የምፈልገው ሰው እንዲያቅም ልታሶራት ነው እሷ መሀል ላይ እየገባችባት ቁም ነገር እንግዲህ ቁም ነገር እኔ እንደዚህ ነኝ እኔ እንደዚህ ያሳክቻለሁ ምናምን ስትል ሰው አይ ሪስፔክት ዳት አይ ሰፖርት ዳት ነው ከፍሬንድ የምትጠብቀው አይደለ እዚህ ጋር መሀል እየገባች ንቁር ግን በጣም ላይክ ቱ ማች መቀራረብ ሲመጣ ግን አንዳንዴ መናናቅ አይመስልሽም እኔ በበኩሌ በጣም መናናቅ ነው ብዬ ነው ማስበው በጣም ስለተቀራረቡ ማለት አንዳንዴ አላቅም እኔ ትንሽ የተቆራረጡትም ቢሆን ቲክቶክ ላይ ምናን አይቻቸዋለሁ ግን አሁን ለምሳሌ ያወራቻት አንድ ሮስት ያደረገቻትን ነገር ሰምቼው ነበር ምንድነው ያለቻት በእንትንሽ ምንድነው በባዶ ግርሽ ያደግሽው ምናምን ነገር የልጆች ጫማ ሸጣለው ምናምን ስትል it was serious ነገር በባዶ ግሯ ያደገች ናት ምናምን ነው ከባድ ነው I don't know like እንደዛ አይነት ነገር በጣም ሶሻል ሚዲያ ላይ እንትን ማድረግ ቡሊ ማድረግ ወይም ደግሞ አንድን ሰው መሳደብ ልክ ነው ብዬ አላምነበትም ግን ደግሞ እኔ አንድ ያየሁት አስቴር ራሱ እንትን አድርገው ነበር አይደለ መልስ ሰጣበት ነበር በጣም ቤስት ፍሬንድ ናት መጨረሻ ላይማ እንደዚህ እኔና እሷ ቡሊ መደራረግ ወይም መሰዳደብ ምናምን እንትናችን ነው ከዚህ በፊትም እንተዋወቃለን ላይ መተው በጣም በቃ በጣም እንደሚያወሩ በጣም ቅርብና ይሄ ኢንፎርማል የሆነ አለ አይደለ በጣም እንደ ሴት አይነት አይደለም እንደ ብዙ አይነት ሴቶች ግንኙነት አይደለም በቃ ሮስት ትደረጋል ተሰዳደባለህ እቺ እንትና ምናምን እየተባባልክ ነው ግን ላይን መኖር የለበትም ወይ እስከ መቼ እስከ ድረስ ነው የምትነቅፈው ያንን ሰው እና ደግሞ ስለ እቺ ልጅ አሁን ስለምትሰራው ስራ ነው የተናገረች የነበረችው እኔ ራሴ ደበረኝ እግዚአብሔርን የሆነ ሞመንቷ ነው ገባህ የልጆች ጫማ ሸጣለሁ ስትል መሀል ላይ ገብታ ጫማ ሳታረግ ነው እንትን ያለችው ግን by the way like
መሰዳደባቸው ኦር ምናምን ነገር አላቅም ነበረ። እሷም ይምሰላት አይምሰላት አላቅም። ለካ እሱማ ግን ተሰምቷት ይሁን ቪዲዮውን በደንብ ካየኸው እንዲህ ቪዲዮውን በደንብ ካየኸው በጣም ኢሪቴቲንግ ሆነ ከሆነ ታይም በኋላ ሁሉም ሰው ማለት ነው ላውራበት አይደለ ቆይ ላውራ እንዴ ምናምን ነገር የለም አላውራ። ከዛ ዩቲዩብ ኮመንት አየሁ እኔ ብቻ ሆናለሁ ብዬ ሁሉም ኮመንት ያደሽ ያረ ምን ሆነሽ ነው ምናምን ሁሉም ሰው የሆነ ሳለ ፊቷ ተቀይሯል በል ፊቷ እንደዛ ሮስት ስታረጋት ዝም አለቻት ከሆነ ታይም በኋላ እሷ መመለስ ደበራትና ግን አንዳንዴ እነዛ ሰው ሮስት የሚደረጉት ሰዎች በጣም ፊል ሊያረጉ ይችላሉ። ግን ደግሞ ጓደኞቻቸውን ላለማስቀየም ሲሉ ደግሞ እንደዛ ነው እኮ አብዛኛው ጊዜ የዛ ሰው አሁን ሁሉ ነገር ሊተውት ይችላሉ ፍሬንድሺፓቸውን ላለማጣት ሲሉ ምናምን ትላለህ ቦታው ይሄ ላለማበላሸት ምናምን የለም እንደዛም ሊሆን ይችላል። ግን ይሄ ካራክተርህ አንድን ሰው ስትናገር ምናምን ፎር ፈን ነው አይደለ? ፈኑ በቃ ፈን ይሆናል ፐርሰናል አታክስ እንዳይመስል ማለት ነው። ያደሽ ግን አይ ቲንክ በጣም ነገሩን ኢንጆይ እያደረገችው ነበረና በጣም ብዙ ቀልዶች መጡላት። አይ ቲንክ መሀል ላይ ወቀጣቻት ነው እንዴ ቀልዶቹ ደግሞ ይመጣጣሉ ነው የምልህ። የሆነ ነገር ስትል እንደዚህ ስለሆነ ነው እና እኔ እኮ ይገባኛል ቀልዱ ምናምን ይገባኛል። ግን በቃ ግን በጣም ይደብራል። በጣም ደባሪ ቁም ነገር ሲወራ እኔ አም ሶሪ ግን የተወሰነም ቢሆን አይቼው ነበር። አሁን ይደብራል የሆነ ማለት ይነካል ላይ ግን መጨረሻ ላይ በተለይ እኔ መጀመሪያው ምናምን ተምስተው የኔ ያደሽም ቀልዶቿ ደስ ይሉኛል እና ትመቸኛለች። እያሰብኩኝ ላይን ከእንትን ከወረደች በኋላ ቪዲዮ ላይ ከተደረገ በኋላ ከኢቢኤስ ፕሮግራም በኋላ ጸጉሯን ይዛ እንድትግርጣች ወይም እንደዛ ነው ወይ ኦሪጂናሉን እንትና ሞመንታችሁን በዚህ አጋጣሚ ያዲሽና አስቴር አንድ ላይ ሆናችሁ ቪዲዮ ላይ አይ እነሱማ መግለጫ ቢሰጡ ደስ ይላል። አይ ያወሩበታል ወይ ይቅርታም ሊባባሉ ይችላሉ። መግለጫም ሰጣለች። አይ እኔ እንደዛ አላሰብኩትም ሰው ነው እንጂ ለአስቴር ተደርቦ ያወራው ባይዞ ሰላም ናቸው ምንም አይ ሲጀመር እሷ she's just being herself በጣም ሮስት የምታደርግ ሰው ነች ምናምን ግልጽ ሰው ነች። ግን ሁላችንም ማሰብ ያለብን የቱ ጋ ነው ላይን ያለው። አሁን እኔ እናንተ ስናወራ እኔማ የሚደብረኝ ነገር ሊኖር ይችላል ወይ ቀድመን ማውራት አለብን እንደዚህ ሲወራ ደስ አይለኝም ምናምን ልልህ ይገባል ወይ ደግሞ የሆነ ላይን መኖር አለበት። ያ ባይ ዘ ዌይ እንትናቸው እንደዛው ሮስት እንደመደራረጋቸው እንዳለ ሆኖ በጣም ፈን የሚያደርጉበትን ነገር እንኳን ወይ በጣም ፈን ናቸው። እኔ በዛው ልክ ያየሁትም ነገር አለ። አሁን ከዚህ በፊት አንድ ጊዜ አንድ ልደት ላይ ተገናኝተን ነበር። አስቴርም ያዲሽም ምናምን ሆነን የአንድ ምታቂው ከሆነ የሱ የልጁ ልደት ጊዜ ላይ ተገናኝተን ነበርና በጣም ነበሩ ፈን ሲያደርጉ ነበር። በጣም እያየዋቸው ነበርና እንደውም አስተውሳለሁ የልጁ ሰርግ ማነው የልጁ ልደት ጊዜ ላይ ዘፈን ተከፍቶ እየጨፈሩላ ላይክ ቤትን ቀይር እንዴ ምናምን ላስትራት ነበር። ያዲሽ በጣም ፈነች ያዲሽ በጣም እና በቃ የሆነ ሳሌ በጣም ነበር ይሳኩት የዛ ሰዓት እና ኤክሶደስ ምናምን ነበሩ ምናምን እና በቃ ሁሉም ነው የሞቱት ምናምን እና ላይክ የዛን ጊዜ አይቼውላ አስታውሳለሁ አይቼው ከዛ በንጋታው ምናምን ቲክቶክ ላይ ፖስት አድርገው በጣም ቫይራል ሆኗል እሱ ያወራችው ወሬው ምናምን እና አረ በጣም ፈን ሰው ነች። ግን ይሄ ላይኑ ምን ላይ መሆን አለበት ብለህ ታስባለህ? አሁን ቀልድ በተለይ ወንዶች ምናምን ይቃለዳሉ። እኔ የወንድ ጓደኞች አሉኝ የሴት ጓደኞች አሉኝና ከሴት ጓደኞቼ ጋር በጣም ሶፍት ሆኜ ነው የማወራው። ኮምፕሊመንት በጣም አረጋለሁ። ኢቭን የሆነች ሮስት እንኳን ካረኩኝ በጣም በኮምፕሊመንት እንትን አድርጌ ከዛ ሲሪየስ ነገር ደግሞ በደንብ እንትን ትላታለህ። ገባህ? ወንድ ግን አራባከህ ምናምን ብለህ ተተራርበህ ምናምን እንትፈታለህ ሰፖርት ትደራረጋለህ ነው። እንዴት ነው የወንዶች እኔ የማይገባኝ ነገር እቺ በቃ በጣም ነው ተታረቡትና መሀል ላይም ላይን የለም you know ግን እኔ እንደ ፐርሰናል ድሮ ማለት ነው በጣም እኔም ሮስት ማድረግ ልጅ ነበርኩኝ። እውነት ለመናገር በጣም ሮስት አድርግ ነበር ቡሊ ሰው ግን እኔን ሲተርበኝ ምናምን ኖርማል ይሆንብኝና የሆነ ሳለ ግን እናደዳለሁ ዝም ብዬ ራሴ እየጋልኩ በቃ የሆነ ሉቀጠው አሉቀጠው ይሄ ወቀጣሚ ነው ፖድካስት ከመጀመሪያ በፊት ሉቀጠው አሉቀጠው የሚል አይነት ሐሳብ ውስጥ ምናምን ነበር የምሆነው። ከዛ ግን በቃ የሆነ ሰዓት ፍሬንድሺፑን ላለማጣት ስል እንቃርገሽ የምትይዥበት ጊዜ አለ። ገብቶሻል? ግን አሁን ደግሞ ያሉት ወንዶች አይ ቲንክ ኩሎች ናቸው አይደል? እንደድሮ ሰዎች እንደድሮ በእኛ ታይም ላይ የ90s ልጆች ባይዘው በጣም አስቸጋሪዎች ነበር አይደል? አይመስልሽ? እኔ ጃኒ የ90s ልጅ አይደለም ያው አነስላለሁ ከና ይጣራ
እንዳልደውል ካሜራ ፊት ላይ ነው እየዋሸች ያለችው። ካሜራ ላይ ነው እየዋሸች ያለችው። እኔ በድሮ ዘመን አይ ቲንክ እኔ ራሴ ድሮ አባቶች ምናምን ሲተራረቡ ምናምን አንዳንዴ ኮንፈርት ላይ ስጠኝ በሽለላ ወዴት ሄድክ ወደ 60ዎቹ እነሱ ያው በእንትን ነው የሚያደርጉት ፐብሊክ ሲሆን ይኸውልህ እኔ እናንተ እንዲናወራልና ሌላ ማናውቀው ሰው ሲመጣ ሪስፔክት መስጠት አለብኝ አንተ ያንተ ሳይድ ነው መሆን ያለብኝ እንጂ አንዳንድ ሰው አለ አዲስ ሰው ሲመጣ በተለይ ሴት ከሆነች ምናምን እሷን ኢምፕረስ ለማድረግ አንተ ላይ መውረድ ባይዘው አንዳንዴ እኔ ወንዶች ላይ ያየሁት ብዙ ጊዜ ወዴት እንደምትሄድ ገብቶኛል ብዙ ጊዜ ግን ሶ እኔ አንድ ያጋጠመኝን እንትን ልንገርሽ በጣም ወንዶች ላይ አሁን ያለነው ግን አራዳንን ደግሞ በዛው ልክ ወንድ ልጅ አራዳ ነው በአሁን ሰዓት ያለው ዲፌንድ አታርጋውን ወንድ ልጅ ምናምን ብለን ምን እንደተፈጠረ ንገረኝና ለሚጀጅ እሺ ልንገርሽ አንድ የተፈጠረውን ስሙ መጥቀስ አልፈልግም ግን በጣም ቤስት ፍሬንድ ነውና ምን ያረግልሻል የዛሬ 2 አመት ምናምን አካባቢ ይሆናልና ማስታወቂያ ሰራ እና ማስታወቂያው የቢራ ማስታወቂያ ምናምን ነው እና ከዛ በጣም ይጥር ነበር እንትን እውነት ለመናገር እንትን ለማለት ላይክ በቃ የሆነ ሚዲያ ውስጥ መቀላቀል ተፍተፍ የሚል ሰው እና ላይክ በቃ የሆነ ሳሪ ተሳክቶለት ምናምን የቢራ ማስታወቂያ ሰራ ከዛ ያቺ ቪዲዮ ያው ፖስት ተደረገች ምናምን ያው ቢራ ፋብሪካው አወጡት በዛ ሰዓት እንትን አልተደረገም ምንድነው ላይክ የቢራ ማስታወቂያ ቲቪ ላይ ይቻል ነበር አሁን እንደተከለከለው አይደለምና ከዛ ሰፈር ውስጥ ቁጭ ብለናል ምናምን እኛ በቃ ድንጋይ ያሞቀን ነው ማለት ትችላለሽ ተስተካከለ ልጁ በቃ ላይክ ሰፈር ምናምን ስናየው ምናምን በቃ ደስ አለን ምናምን ምናምን የኛ ጀለዛችን ምናምን ስሙን መጥቀስ ስለማልፈልግ ነው በቃ ተለወጠ ሰፈር ውስጥ ምናምን እና በቃ ሁሌ ማስታወቂያ ላይ የሆነ ማስታወቂያ ላይ ምናምን አለ ምናምን ማለት ነውና ላይክ የሆነ ሰከንድ ላይ ምናምን ነው የሚያልፈው ራሱ ማለት ነውና ከዛ የሆነ ቀን ሰፈር ውስጥ ቺክ ይዞ ሲሄድ አየ ነው ወደ 12 ሰዓት ምናምን አካባቢ ነውና ወክ እያደረጉ ነው እንደማንኛውም ፌመስ እና ተፍተፍ እንደሚሉን ከዛ በቃ ያራዳ ልጅ በቃ አፈሰች ምናምን ነገር በዚች ማስታወቂያ ምናምን ብለን ከሩቅ እያየ ነውና ከዛ የወንድ ልጅ አራዳ ነው ያልኩሽን ፓርት ነው የምነግርሽ ማለት ነውና እና በጨረሻው በጣም ፈን ነው እያለፈ እኛ ሰፈር ተቀምጠናል ምናምን አየ ነው እኛ ከዛ ስናየው ከኛ ውስጥ አንዱ እንዴ አለ ይሄ ልጅ የቢራ ማስታወቂያ የሚሰራው ነው ምናምን አለ ማለት ጀግና የኛው ጀማኮ ከዛ ይሄራ ከዛ እኛ በቃ አቀጣጣልን ማለት ነው አዎ እንዴ ይሄ ነው እኮ ምናምን ነገር አንተ ቢራ ላይ የሚሰራው ምናምን ማን ትመችኛለሽ ነው ምናምን አረ ግን አይደለም ምናምን ማለት ጀመርና አውቀ ማለት አንደኛው ምናምን አረ አይደለም ባካ አንተ መስሎ ነው ምናምን ከዛ ቺኮ ዞርች አው እሱ ነው አላለችም እንጂ ይተደግማ ዘሪን ጀግና አሬ በጣም የተመቸኝ የሷ ብቻ አይደለም የሱ ደግሞ አመሰግናለሁ እግዚአብሔር ያክብርልኝና ቴንክ ዩ ምናምን ከዛ እኔ ነኝ እንነሳለን ፎቶ ምናምን በቃ የሌለው ማለት ነው ከዛ ሄደ ምናምን ከዛ በቃ ሲመለስ በቃ አልገባሽ ከዛ ሀብቴ ኢትዮጵያ ህዝብ ይላታል ዞር ብሎ በቃ ሀብቶቼ እናንተ ናችሁ አለን ማለት ነው በቃ እንዴት እንዳቀፈን ዛሬ ነገ ስፖንሰር በእኔ ምናምን አይነት እንደዚህ አይነት ሰፖርት ቢኖር ጥሩ ነው እኛም ጋር እና አንዳንዴ ወንዶች ከወንድ ጋራ አራዶች ናቸው ሰፖርት ይደራረጋሉ ምናምን ያው ሮስት ቢደራረጉም በዛው ልክ ደግሞ ሰፖርት ይደራረጋሉ እሱን ነው ያልኩት ቅድም አሁን በቃ ሮስት ይደራረጋል ሰፖርት ይደራረጋል አንዳንዴ ግን የማይገባኝ የሆነ አይነት ፍሬንድሺፕ አለ በቃ አይገባህም የሆነ ሁሌ በደስታ ጊዜ ምናምን በቃ ሁሌ ትገናኛለህ ግን ወይ የሆነ ሰፖርት መደረግ ቢዝነስ ሲጀምር ሰው ምናምን ሁሉም ሰው ላሽ ይሏል ምናምን በተለይ የአዲስ አበባ ልጆች አሁን አይታል እነ ታኩር እነ በቃ የሆነ የመጡበት አካባቢ ሰዎች ከነሱ ነው የሚገዙት ምክንያቱም ይሄ ሀገሬ ልጅ ምናምን ተባብሎ ማለት የአዲስ አበባ ልጅ ምንም ቢሰራ ማንም ጭራሽ ቤተሰቦች ዘመዶች የምታውቃቸው ጓደኞች ዞር ብሎ አይክም አዎ ግን አንዳንዴ አሁን ያለንበት ጄኔሬሽን አይመስልሽም ይሄን ነገር እየቀየረ ያለው አሁንማ እየተቀየረ ይመስለኛል የተሻለ ኢንተርኔቱም ጥሩ ነገር ላይ ነው ምናምን እንጂ ስትጀምር ጭራሽ የምታውቀው ሰው ምናምን ከዛ በኋላ ከዛ ምን ያደርጉሃል መሰለህ ትንሽ ስትሰራ ምናምን ዝም ይሉሃል ያዩሃል ከዛ ትንሽ ከፍ በል ከዛ ፍሪ ሰርቪስ ጠይቀዋል
በዱቤ ምናምን ፍሪ ሰርቪስ መጀመሪያ እኮ መግዛት ነበረባቸው። አንተ ስትጀምር በገንዘባቸው ቆይተው ትንሽ ከፍ ስትል ፍሪ ሰርቪስ ካልሰጠህን it's a no ያ ግን አንዳንዴ ይሄ ነገር በጣም መጥፎ እና ላይክ ነገ ያን ልጅ እንደመጣል ማለት ነው አይደል? ያ ሰው ስለመቀኛ ምናምን ቢያወራ በቃ በእንደዚህ አይሶ ነው። ግን ኢንተርኔት ላይ ያለ ሰው ያው ይደጋገፋል ምናምን። ያ ሶሻል ሚዲያ በጣም አሁን በጣም ካመንኩበት ነገር ቢኖር ሶሻል ሚዲያ በጣም ፓወርፉል ነው። የብዙ ሰውን እንትን መቀየር እኔ ራሴ ብዙ ጓደኞች ነው ያገኙት በሶሻል ሚዲያ። ይሄ ሪል ላይፍ ብዙም ኢንተራክት ስለማላደርግ በሶሻል ሚዲያ በጣም ብዙ ሰው ጓደኞቼ ምናምን ሁሉም ሰው ማቀው በሶሻል ሚዲያ ነው። ሶሻል ሚዲያ ስትል ምን ፖል አዘጋጅቼ ነበር የተጣላችሁበት ምክንያት ጓደኞቻችሁን የተጣላችሁበት ምክንያት ብዬ ማለት ነው። ይሄን ኤፒሶድ እንደምንቀርጽ እንትን ስል ምክንያቶች ነግሮኛል እና የሚያስኬደውና የማያስኬደውን ትነግረኛል። እሺ ጓደኛዬ ከኤክሴ ጋር ታወራለች በዛ ምክንያት የተጣላ ነው አለች። Is it a valid reason to break up with a friendship? ከጓደኛ ያንተ ወንድ ጓደኛ ከሴት ከኤክስ ጋር ስላወራች ትጣላዋለክ ማለት በኖርማልም እኮ ወሬ ሊሆን ይችላል ወይ በሌላ ሰርክል ውስጥ ሊሆን ይችላል። ልክ ነው ብለክ ታስባለክ ከፍሬንድሺፑ መጣላት? አላስብ ከፈለጉ አይ ዶንት ማይንድ ግን የዛ አርኖ በጣም ከባድ ጥያቄ ነው። ኮንፊውዥን ይሄ በጣም ከባድ ጥያቄ ነው። ግን አይደለም ላይክ እኔ ሁለት አይነት ስሜት ነው ያለኝ ባይዘው። የመጀመሪያው ስሜት ላይክ መጣላት ሳይሆን ጀስት ያን ሰው የኔ ጓደኛ ነው አይደል? ጀስት የኔ ጓደኛ ሆኖ ከኔ ኤክስ ጋር ሲያወራ እንትን አረጋ ምናምን ሶ ነገ ትጣላዋለክ። መጣላት ላልጣላው እችላለሁ ግን እምነቴን ግን አጣለሁ። ይደብርሃል። ነገ ላላምነው እችላለሁ። የሆነ ነገር ላይ ገና በኤክስ ጋር ከጀመረ ነገ ከስር የሆነ ነገር ይጀምራል ብዬ እንዳስብ እያደረገኝ ነው። አይ ቲንክ እንደዛ ይመስለኛል። ያ ብሮኮዱ እንዴ ብሮኮዱ ተጥሷል እዚህ ጋር ገርል ኮዱም ብሮኮዱም መጣስ ታስቀይማኛለች ነው። ያ ከሱ ሳይድ ነው መሆን ያለበት። እኔ እኮ ወቅጣኛለች። ወቀጣ ሰብስክራይብ አሁኑን ባይ ዘ ዌይ ወቀጣን ሰብስክራይብ ማድረጋችሁን አትርሱ ባካችሁ። እንደዚህ ያባበደ ቡና እንደዚህ ለእናንተ ብለን በቡና እየፈተፈትን ቡናው ራሱ ኬት ነው የመጣው ከዴንቨር ዳላስ ምናምን ኦፍ ኮርስ ግን 50 ብር ነው የከፈልንበት ለቡናው። አይውላ አይደለም የቡና ሂሳብ አለብን። መታ ነበር ራሱ ቀረጻ ላይ ነን ብለናት ነው የመለስ። ከዛ ትመጣለች ማይክሮፎኑ ጋር ቀርባ ሚኪ ከፈል ይሄ ቡና ስፖንሰር ያደረገላችሁ በ50 ብር ስፖንሰር ክሬዲት ሰጡ እንትናታች አለችው እንዴ ስፖንሰር ዱባይ ቡና ብለን መግባት አለብን። ያ ሰብስክራይብ ቀጣይ ላይ ቡና ስፖንሰር አድርጉ። ሶ አንተም በሆን ትጣላለክ? መጣላት አልጣለውም ግን እኔ መጣላት ሳይሆን እንትን አላረጉም ግን አላምንበትም። በቃ የሆነ እሱ ጋር ያለኝን እምነት እንድቀንስ ነው የሚያደርገኝ ብዬ ነው ማስበው። እኔ ግን የሆነ ኢቬንቹአሊ በጣም በጣም ተርኖፍ ያርገኝ። እኔ ደግሞ አንድ ፍሬንድሺፕ ላይ አንድ ሰው ተርኖፍ ካረገኝ በቃ ሄዳለሁ። የለሁም ቀስ ብዬም ሊሆን ይችላል በቃ ሄድኩኝ የለሁም እንዴ በቃ እንዴ አይደለም actually like እኔም ባልኩት መንገድ ብንሄድ ራሱ ስቲል አላምነውም። ካላመንኩት ደግሞ ፍሬንድሺፕ አልቋላ። በጣም ደባሪ ነገር ነው። እሺ ይሄ ደግሞ እኔ ያደረኩትን ነገር በሙሉ ታደርጋለች ማለት በዛ ነው የተጣሉት። ያናዳል። ምን ሆነ ነው ያናዳል። ሁላችንም ማስመሰያች ይሄን ማለት ነው ፈልገው እንዴ እኔ ያደረኩትን ነገር በሙሉ ኦኬ ቺት ካረጋ ቺትም ታረጋለች ማለት ነው። ምን ይሄ ከቶፒክ ይወጣል። እኔ አላልኩም። እሺ ግን ለምሳሌ ሴትና ሴት ወንድና ወንድ ፍሬንድሺፕ ላይ ሆነው አንተ የምታረገው ይሄንን አበባ ስትገዛ እኔ የምገዛ ከሆነ የሆነ ነገር ስታረግ እኔ የማደርግ ከሆነ ጥሩ ነው። ግን እኮ እንዴት ፍቅረኛሽ ከሆነ አይ ፍቅረ ለምን ፍሬንድሺፕ ስለ ፍሬንድሺፕ ነው። ያደሺና አስቴር እንበል ለምሳሌ ሃይፖቴቲካሊ ያደሺ እንትን ገዛች ቤቷን ለማስዋብ ምናምን የሆነ አይነት ዴኮሬሽን ገዛች የሆነ ከለር ያለው ምናምን እሱን ከለር አስቴር አደረገችው ቤቷ ውስጥ አይደብርም? እኔ አይደብረኝም።
ወንዶች ቢሆኑ ይደብራቸዋል እኔ ይደብራል ብዬ አላስብም በጣም ነው ይደብረው come on ቆይ እኔ ማይ ኩዌስችን አንድ ጥያቄ እኔ ላይክ የቻናላችን ቤተሰቦች ራሱ እንዲመልሱልኝ ይፈልጋሉ ውርሱን የሚካፈሉት ውርሱን ተካፈሉልን በዚህ አጋጣሚ ግን የኔ ጥያቄ ለምንድን ነው ሴቶች እርስ በራስ የሚቀናኑት መቀናናት አይደለም በጣም ብዙ ጊዜ ነው ማየው ይሄ ነገር ነው ወይ ባይ ዘ ዌይ ላይክ እኔ በምን እንዳልኩሽ ልንገርሽ አሁን ቅድም ስለ ያዲሽና ስለ አስቴር አውርተናልና በጣም ይተራረባሉ ቡሊ ይደራረጋሉ ምናምን አይደለ ግን ምንድነው የሚባለው አስቴር የሆነ ታይም ላይ ማለት ነው በጣም ደብሯታል ማለት ላይክ እኔ አሁን ወንድ ልጅ ቢተራረብ ይደብሯል ብዬ አላስብም ሊደብረው ይችላል መልስ ምትምና ሊሰጥ ይችላል መልስ ምት ግን ምን መሰለ መልስ ምቱ ላይ ሰጥ ይችላል ኬፓብል አይደለም አይመጣም ይችላል እና ፊራ አይሆን ግን ወደ ቀናቷ ስለመለስ እሺ ግን እኔ ማለት ሴቶች በጣም ይቀናሉ እንዴት ማስረጃ እንዴት ልንገርኔ ላስረዳ አሁን ያከለሩ አንድ ጥያቄ ልጠይቅሽ ይሄ ማለት ለሷ ከባድ የሆነ ጥያቄ ነው የምጠይቃት ጉዴ ፈላውኝ ጉዴ የማሂ ጸጉርን መጀመሪያ አይታችሁታል ላይክ በቃ ጸጉሯ ላይክ ኖርማል ፓንክ ምናምን ነው አይደለ ግን ታብሎክስ ኢንስታግራም ላይ እሺ ሶ ያንቺ ጸጉር አይን ፓንክ ያንቺ ጓደኛ ታደርገው በትመጣ ይደብርሻል ይደብረኛል really yes እውላችሁ አይደለም ለምትሉ something wait ለብረው ይደብርሽ አይደለም ይውል እኔ እንደውም ማለት ነው እኔ by the way በዚህ አጋጣሚ ማለት ነው ጸጉር ቢሳነሳ ያባለፈው ኤፒሶድ ላይ ጸጉር አሪፍ አይደለም ተብዬ ነበርና ዛሬ ተቆረጥ ሚኪያስ ቄስ መስላል እሺ እኮ እንዳንተ ቢቆረጥ ወንዱ አይደብለ ነገሩ ወንድ ነህ እንደ ቄሶች ጺምን አንደኛን አሳድገህ ለምን ቤተክርስቲያን እንትን አታረግ ጥምጣምህን ነው ፌስ እና ለምሳሌ በቃ የኔ ስታይል ነው ገባህ ይሄ የኔ ስታይል ነው እኔ ጥፍሬ እንደዚህ መቀባት ወዳለው አይደል የኔ ስታይል ነው ይሁን ነገር ማደርጋቸው ነገሮች በሙሉ የኔ ስታይል ነው ያ ሰው የራሱ የሆነ ስታይል አለው አሁን ለምሳሌ ሰው ስታይ የሴቶች ነገር ነው ይሄ ለወንዶች አይገባችሁም ግን አንድ ሰው ስታይ የራሱ ኤስቴቲክ አለው ገባህ ጥፍሩን የሚቆረጥበት ወይ ጥፍራችን ይሄ ራውንድ አራማዘን በጣም ብዙ ናቸው ሶ ኢትስ ዲፈረንት ምን ማለት ነው እኔ ፐርሰን ራሴን ኤክስፕረስ ማድረገው በዛ ወይ ነው ማለት ነው ሶ ያቺኛዋም በሌላ ወይ ራሷን ኤክስፕረስ ማድረግ ትችላለች የግድ እኔን አይታ መሆን የለበትም ያህን የሚያናደው I have a question ይሄ ጥያቄ ማለት ነው በጣም በቃ ልክ እንዳልሆነ ልንገርሽ ምን እንደሆነ ልንገርሽ ለምሳሌ ጥፍርሽን ስትሰሪ የሆነ ስታይል ምናምን መርጠሽ ነው ስታይሉ ምን መርጩ ከየት ነው ከሰው ኢንስፓይሬሽን አይተሽ ሶ ላይክ አንቺም ከነሱ እኮ ይኸውልህ አንድ እንትን አለ አንድ የማርያም መንገድ አለ ምን መሰለህ አንድ የማርያም መንገድ ይኸውልህ ኬዝ ምንም በቃ ክርክርም አይፈልግም እሺ የማርያም መንገድ እኔና እሷ በጣም ስታይላችን ለምሳሌ ምን ወዶ ከለር አንድ አይነት ምን ወዳቸው ነገሮች አንድ አይነት ከሆኑ እና ተመሳሳይ ነገር ከወደድን ወይኔ ይሄን ነበር መስራት ይፈልኩት እኔም ይሄን ነበር መስራት ይፈልኩት ታዲያ እንዴት እናርጋ አንድ ላይ እንሁን ተነጋግረህ ሶ እንደዚህ ብታረጊው አንቺ የኔ ደግሞ እንደዚህ ቢሆን ገባ ትነጋገራለህ የግድ አንድ አይነት መሆን የለብህም እኔና እሷ ጓደኛሞች ከሆነን ነው የምልህ ብዙም ግን ማናወራ ከሆነ ግን ላይክ ጓደኛሞች ነን ግን ብዙም ጓደኛሞች ካልሆነንና እኔ ያረኩትን ነገር እሷ ላይ ባይ ይደብረኛል በቃ ምክንያቱም ይሄ የራሴ ሰልፍ ኤክስፕሬሽን ነው በብዙ ወይ ሰው ኤክስፕረስ ያደርጋል እንዳልኩ የምንፈጥረው ነገር የለም ከሰው ነው ኮፒ የምናደርገው ግን አጠገቤ ያለ ሰው እሱ ማክበር አለበት ከመዋን እኔ በጣም ወድጄው ጥፍር ቀለም ማለት ነው ያየኋት ልጅ አጠገቤ አራውንድ የነበረች ልጅ ተቀብተው ስላየሁት አልተቀባሁትም በቃ ታውሹ አው እሱ የሷ ነው እኔ የራሴ ብዙ ነገሮች አሉኝ እና ይሄ እኔ የሚሰማኝ ነገር ሼር ማድረግ ነገር ላይ ላይክ አንድ አይነት ፋሽን ፍሬንድሺፕ የሚባለው እኮ ባይዘው ወይ ላይክ አንድ አይነት ነገር ስታራምዱ ማች ስታረጉ ምናምን ፍሬንድሺፕ ይባላል ለምሳሌ ይሄንን ራሱን ቲሸርት ያረከውን ሹራብ ሌላ ሰው አድርጎት ብታይ ይደብርሃል አይደብርህም በነገራችን ላይ አንድ እኔና ጓደኛዬ በጣም አንድ የሚያምር ቲሸርት ቡቲክ ላይ ተሰቅሎ አየንና ደስ ብሎን በቃ ገዛ ነው በጣም ወደድ ነው ምናምን እንደውም እኔ ተበርቻለሁ ትንሽ ብር ምናምን ጨምሮልኝ እሱ በቃ ተከራክሮ ምናምን አስቀንሶና በቃ በጣም ፋሽን ነው ምናምን ብለን ገዝተ ነው ሶ
ተመሳሳይ ከለር አይ አይደለም ተመሳሳይ ኖ ልብሱ ራሱ ነው ግን ከለር አርት ነበረው ስዕል ነበረው ምናምን ሶ ዲፈረንት ነገር አለው በጣም ይጠጋጋል በጣም ኦልሞስት 95% ማለት ይቻላል 5% ናት የምትለያየው ገዛ ነው ምናምን በቃ ደስ ብሎ ነው ምናምን አሁን ቢጃማ ውላ ሳረገው አፍርበታለሁ ብለሽ ታምኘኛለሽ ያባይ ይበልህ የምሬን ነው እኔ በቃ በጣም ለምን ደበረ የማይሆን ሰው ጋራ አርጎት አይቸው what does it mean መጥቀስ አልፈልግም ምንድነው የማይሆን ሰው በቃ የማይሆኑ ሰዎች ጋራ ምንድነው የማይሆኑ ሰዎች ሶሪ ይሄ ነገር አንተ ማትወዳቸው ነው ማትወዳቸው አይነት ሰዎች ማልወዳቸው አይደለም መናገር አይቻልም አናገራችሁ ቡሊና ልናገርሽ እኔ አልናገርም ግን ስልሽ በቃ ኤክስፔክት ያላረኩት ሰው ጋራ አየሁት ከዛ ላይክ ቢጃማ ወላ አላረገውም እና አሁን በስተመጨረሻ እግዚአብሔር ይመስገን የቤታችን ሞሉያ ሆኗል ይመች አሁን ተርተህናል እኛንም አይ ኖ ፍሬንድሺፕ አይደለም ከጓደኛዬ ጋር እንዳልኩሽ እኩል ነው በቃ ይገዛ ነው እኔ አሪፍ ነው ተባባልን ሁለታችንም ማመንበት ሁለታችን በተለያየ አይነት ገዛ ነው ምናምን በቃ ኩል ነው ምናምን ብለን ሁለት ቀን ለበስ ነው በሶስተኛው ቀን ያው አየኸው የሚም ግብአት ከመሆናችን በፊት ብለን ዳምፕ አድርገን ሌላም ልብሶች እንደዛ ናቸው ባይዘ እና በዚህ አጋጣሚ ቲሸርቱን የገዛ ነው አንደኛው ካሜራማችን ነው ኳድ አረ ነው እንዴ ከሱ ጋር አብረን ነበር የገዛ ነውና እሱ ምን ደረጃ ላይ እንደደረሰ ራሱ በኋላ እንጠይቀዋለን ግን ሴቶች ባይዘ አንድ ልብስ በተለይ ትሬንድ ፋሽን ምናምን ሺን ላይ የሚገዙ ሴቶች ካሉ ባይዘ ግሎሲ ሾፒንግ የሚባል ቴሌግራም ቻናል ላይ የምፈልጉት ነገር ከሺን ማዘዝ ትችላላችሁ ለበለጠ መረጃ ስልኳን ካፕሽን ላይ እናስቀምጥላችኋለን ወይም ደግሞ ስክሪን ላይ እናስቀምጥላችኋለን ጋር የፈለጋችሁትን ቃ ማዘዝ ትችላላችሁ ከዛ እሱ አይነት የሆነ አይነት ልብስ መጣ ፋሽን እሺ ከዛ አንተ አልገባህም በጣም ብዙ ሰው ጠየቀኝ እና እኔ መጀመሪያ እኔ ወድጄው ላረገው ነበርላ ማለት ነው ራሴ ላረገው ደበረኝ በጣም ብዙ ጠይቀኛ እንዴ ጠይቀኝ ማለት በቃ የት ንግዛ ነው ኦኬ ከዛ ግን አንቺ ራስ መልበስ ደበረኝ አዎ አንድ 20 ፍሬ ያልሸጥኩም ተመሳሳይ እንደሱ አይነት ልብስ ሚዲየም ሳይዝ ለዛው ዋናው ሸቅይበት እንጂ ሸቃልኩኛ ግን ይሄ ስታይል ጉዳይ የለም አሁን ሰው ላይ ሳየው አፍራለሁ ምናምን አንዳንዴ ግን ሁሉም ሰው የሚያደርገው አይነት ማለት በጣም ይደብራል እንደዛ ሲሆን እሺ ሌላ ደግሞ የምትመጣው ሁሌ በደስታ ጊዜ ብቻ ነው በክፉ ጊዜ የለችም ደስታ ላይ ልደት ምናምን እንደዚህ አይነት ነገሮች ሲኖር ሃይ እንዴት ናችሁ ደህና ነኝ በደስታ ጊዜ ብቻ ነው የምትገኘው የሆነ ሰው የሚያስፈልግህ ጊዜ ምናምን ላይ የለችም ለመብላት ነው ማለት ነው በቃ አንዳንድ ሰዎች እስትዝ ይሏል ኢንስታግራም ላይ ፖስት ታደርጋለህ ስቶሪ ምናምን ታደርጋለህ እኔ አልፎ በጣም የስቶሪ ሰው አይደለም ግን እነዛ ሰዎች የሉም ይሄ ስቶሪ ስታረግ ሁሌ የሚያዩት እንትን ሰከንድ 32 ሰከንድ ላይ እነሱ ያዩሃል ሪአክት ግን አያደርጉም ኢንተራክት አያደርጉም ካንተ ጋር ግን ዝም ብለው እንዲያሉ ነው የሚያዩት አይተው ምናምን የሚያልፉምና ከዛ ላይክ ከዛ ላይክ ሃፒ በርዝዴይ ምናምን ሲሆን ምንም ሃፒ በርዝዴይ ምንም ኢንተራክሽን የለም ዝም ብለው ነው የሚከታተሉ እንደዛም አይነት ሰዎች አሉ ሃፒ በርዝዴይ ምንም የድሮ ሰዎች ሚም ተሰርቶበት እንደው ብያዩ ነበር እኔ በጣም የሆነ ድሮ አብራቸው የተማርካቸው ወይ በሆነ የምትተዋወቀው ማለት ምንም ችግር የለም ኢንጌጅ ብናረግ ወይ የለም ችግር የለም እቺኛዋ ልጅ ግን እንደምታረገው አለች በደስታ ጊዜ ብቻ ነው የምትገኘው በቃ ሰው ስትፈልግ አንተ ምናምን ወይ እንዲሆኝ ሰበብ ምናምን ያበዛ የለም ግን የሆነ ነገር ሲኖር ድግስ ምናምን ይኖር ብቻ የሆነች ነገር ትኖር እቺማ እንትን በፈረንጅኛ አጠራር ጎልዲገር አይደለም እኔ ይሄንን ወርድ የት አልስማው ጎልዲገር የምን ጎልድ ሲጀመር ጎልድ እኮ አይቶ የሚያቅሰው አይደለም ጎልዲገር ምናን ይያለ የሚያወራ ምንም ጎልዲገር መሆን አይደለም በሆነ በሃፒ ሰዓት ላይ የሚመጡ ለምሳሌ ብር ሳይኖርሽ ምናምን ነው ላይክ ብር ሲኖርሽ ምናምን ላይክ እንትን ምንድነው ምን ነበረ የአዲስ አበባ ሀብታም የሚል ፊልም አይተሻል በቃ ጀስት አሁን ያወራሽው ጥያቄ ወደ ሶስት ነው የሚል የአዲስ አበባ ሀብታም የሚል ፊልም አይታችሁ የምታውቁ ከሆነ ምን ስለምደ ፊልሙ ላይክ በጣም እንትን ሆኗል ምንድነው በጣም ደሃ ቱ ማች ደሃ ሆኖ እና እንደውም የቤት ለቤት አስጠኝ ምናምን ሆኖ ነበር የሚሰሩት
ከዛ በቃ በሆነ ሰዓት ላይ ራሱን ሊያጠፋ በረኪና ይዞ ምናምን ቤቱ እየታገለ በድሮ ጊዜ ነው ነገር በረኪናውም ይሰራል አይ ነው ያውን በረኪና አይበረክትም እኮ ለመጠጣት አይደለም ለልብሱ ራሱ አልሆነም ትላለህ ተጠሳሳይ ታጋሻደ ከዛ ሲሞክር ገና ሊጠጣው ሲል ምናምን ቤት ውስጥ ሁለት ሰዎች መጥተዋል ምናምንና ከዛ እነማን ናችሁ ምናምን እንፈልጋለንና ውጪ መኪና ውስጥ ነን ምናምን ብለውት ሲመጡ በቃ ረጅም ሊሞዚን መኪና ምናምን ሀመር ሊሞዚን ምናምን ከዛ የማያውቀው አባቱ ሞቶ አማርኛ ፊልም ሽት 50 ሚሊዮን ብር አወረሰውና ላይክ ከዛ ላይክ ያኔ በቃ አልፈለገም ብላ ላሻለችው ሚስቱ ፍቅሩዬ ምናምን ብላ ስትጠመጠምበት ምናምን በቃ እኮ it's a well known fact this is gold digger አይደለም it's a fact ገንዘብ ሲኖር ሁሉም ሰው ይፈልጋል ገንዘብ ሳይኖር ሁሉም ሰው አይፈልግም ይሄ እኮ የኔ ጥያቄ ለምሳሌ gold digger የሚያስብል ነገር አይደለም አሁን አይደለም መከራከር እንችላለን በዚህ ነገር እሺ የኔ ጥያቄ ምን መሰለሽ በጣም ተወጁ ልጅ ነው ገንዘብ የለውም ግን አብራሽቶኛለሽ ይሄ ለሚዲያ አይደለም ይሄ ምንድነው አይደለም ይሄ ከፈለግን ከተናረጋለን ይሄ ቪዲዮ ከት ይደረጋል ሁለቱም ተናገሪ ምን አይነት ጥያቄ እንደውም ከታርጉት ካሜራማኑ ከታርገው ንገሪኝ አይ አሉንም ምንድነው የምትለው yes ምን አይደለም ይኸውልህ ሲጀመር ማለት ነው አይደለም ይኸውልህ ይሄ በጣም ሱፐርፊሻል ጥያቄ ነው ገንዘብ ከሌለው ወንድ ልጅ ተወጇልሽ ምናምን ማለት ሲጀመር እኔ ትልቅ ሰው ነኝ እድሜዋ የዚህ ልጅ እድሜ ኮንሲደር መደረግ አለበት ህፃን ከሆነች ችግር የለም ታፍቅር ምናምን ከፍ ይያልክ ስትመጣ ግን ስለ ኑሮህ ነው የምታስበው ገባህ ምን አይነት ሰው ነው ማጋባው በምን ያህል እድሜው ምን አይነት ስራ እየሰራ ነው ምን አይነት ሰክሰስ ላይ ነው ያለው ያኑረኛል ወይ ገባህ እሱ ነው ሴቷ የምታየው አንተም ሴት ስትመርጥ ቆንጆ ነች ወይ ልጆቼን በትክክል ማሳደግ ትችላለች ወይ ጨዋነቷስ እንዴት ነው ቤቷን ትወዳለች ወይ ስታንዳርድ ነው የምታየው መለኪያ ይሄኛውም በቃ ሴት ልጅ ያኖረኛል ወይ ብላ ነው የምትገባው ምንድነው የምትለው ፍቅር እኮ አያኖርህም ታውቃለህ ፍቅር ያኖራል እንዴ አዎ ፍቅር ካለ ባይዘው ብዙ ነገር ይለወጣል ሱማ ይኖራ ድሮ ምናምን ለምሳሌ ከግቢ ጀምሮ የሚተዋወቁ ሰዎች ጋር ምናምን በጣም ቫሊድ ነው ይሄ ነገር ያ ግን አንዳንዴ ገንዘብን ብቻ ማተር መናረክ ከሆነ ፍቅሩ ቫልዩ አይታየም አንድ ስታንዳርድ ነው የሰው ስም ነው የሚሆነው ማለት ነው ፍቅሩ አስጠናቂ የሚባል እሺ አሁን አንድ ሴናሪዮ ውስጥ ይዋደዳሉ ላይ ሰዎች ምናምን 2 አመት ኖሩ 2 አመት ውስጥ ወንዱ ልጅ ላይ ምንም የህይወቱ ላይ ለውጥ ከሌለ መፍታት ነው ያለባት እቺ ልጅ እድሜዋን ያቃጠለ ነው 2 አመት ውስጥ አዎ በ2 አመት ጊዜ ውስጥ ህይወትህ ካልተለወጠ ድሮም ሳቀህ እንዲሁ ነበር ካሁንም እንዲሁ ኮንክ ምን ያረክ ነው አንተ ለኔ አብረን እናስባለን ትዳር እናስባለን ወይ ልጆች እንወልዳለን ወይ ነው እኮ ጥዬ ምንድነው ለምን እንደምትስቀው ልክ አይደለም እኮ በጣም ቤዚክ ማትስ ነው አይ 2 አመት ብዙ ነው ከማን በጣም የከባድ ጥያቄ ነው ለዚህ ጥያቄ እሺ ቤተሰቦቻችን ቢመልሱት ይሻላል እኛ ወደ ኋላ ካጠፋው ልጥፋ ማን ያለው ካጠፋው ልጥፋ ይሄ ከባድ የሆነ ወደ ሌላው በሰፊው ነው ምንነው እንወቅጠዋለን በሰፊው እሺ ሌላው ደግሞ ይሄኛው የኔም ጭምር ነው አንዳንድ ሰዎች አይታሃል ስለራሳቸው ብቻ የሚያወሩ በተለይ ሴቶች ጋር ማለት ነው ሴት ጓደኞቼ እኔ ደውለው እንዲኮኝ እንዲብዬ እንደዚህ ብሎ ከዛ በዚህ ወጥቶ ምናምን እንትና እንዲያለኝና እንዲብዬው ምናምን በቃ አለቀ ይዘጋል ኮንቨርሴሽኑ ሁሌ ስለነሱ ነው ስለነሱ አቺቭመንት ስለነሱ ስራ ስለነሱ ፍቅር ላይፍ በተለይ ሪሌሽንሺፕ ችግሮች ሁሌ ወሬው እሱ ነው ሶ እኔ እንትንም አልደረግም አክኖሌጅ አልደረግም ስለ ስራዬ አልጠየቅም ስለ ቤተሰብ አልጠየቅም በቃ የነሱ ወሬው የነሱ ብቻ ነው አለሙ የነሱ ነው ሶ እኔ የነሱ አኗኗሪ ነኝ በጣም ቶክሲክ የሆነ ፍሬንድሺፕ የእሷ ጠይቀው አታውቅም በቃ ምንም ፍሬንድሺፕ ነው ማለት ፍሬንድሺፕ ማለት ለምሳሌ ዳይናሚኩ ከፍ ፋይናንሻሊ እኔ በፓወር እንትን ዳይናሚክ ማምን ሰው ነኝና አንዳንዴ ፓወሩን እንትን የሚወስነው ገንዘብ ያለው ወይ ዌልዚ ፋሚሊ ውስጥ ያደገ ፕሪቪሌጅድ የሆነ ሰው ወይ ቆንጅዬው ሰው ምናምን ነው እነዚህ ነገሮች እንትን የሚለውና ያ ሰው ሁሌ አንተ ኤግዚስት እንደምታረግ አክኖሌጅ ካላደረገ ቶክሲክ ነው ራይት ግን ጸባዩስ ከሆነ እንዴት ስለራሱ ኦብሰስድ የሆነ ራሱ ላይ ሰውን አክኖሌጅ የማያደርግ እንደዚህ አይነት ጸባይ ከማጋ ይኖራል አሮ ነው እንደዚህ አይነት ላይፍ የሚመቻቸው ሰዎች ስለራሱ ብቻ ሰልፍ ሴንተርድ የሆነ ማለት ነው ስለሌላ ሰው ምንም አይመለከተው
አንተ እኮ ይኔ እናትህ ታማ ምናምን ነው የመጣው እሱ ምን ይልሃል በእናትህ ቅድም የቀዘቀዘ ማኪያቶ አምጥታልኝ ብታይ ከልጅቷ ጋር ልጣላ ምናምን ትላለች አንተ እኮ እናትህ ታማ ሆስፒታል አይ ኖ በጣም ባይዘው እንደዚህ ነገር አጋጥሞሽ ያውቃል በሆነ ነገር ላይ በቃ በጣም ግለሽ ምናምን ያንተ ህይወት ሌላ ነው እነሱ ደግሞ የሆነ ነገር ላይ ኮምፕሌን ያደርጋል ወይኔ ቅጥል ለምለው ይሄ ያስኬዳል እና ደግሞ የሆነ ጓደኛም ነበረችኝ በቃ ስለ እሷና የሆነ የጠበሰችው ልጅ ነበር ትንሽ ጊዜ ነው ጓደኝነታችን ስለሱ ነው እንዲህ ብሎኝ ከዛ እንዲህ ስለው እንዲህ አለኝ አንቺ አይገርምሽም ከዛ እንደዚህ ያልኩትና እንደዚህ አለኝ ይሄንን ሁሌ ነው የምሳመው ይሄንን ታሪክ በየቀኑ እና ነግረሽኛል ማለትም ይደብረኛል ታውቃለህ በደጋ በዚህ አጋጣሚ እኔ ራሴ ተናግሬ ደግሜ መልሼ ተናግሬ አውቃለሁ አንተ እኮ አታውቀውም ለ86ኛ ጊዜ ስደግምልኝ እኔ ወንድም ምናምን ስባል እና ደግሞ በጣም ይደብረው በሰው ፊት መሀል ላይ ምናምን ሆነሽ ጭራሽ ኤክስፕሌን ለጀመው ላወራኩ ስል ለኔ 86ኛ ጊዜ ነው ለነሱ ንገራቸው አረ ለኔ ያሉ ምናምን የሆነ ስቶሪ ትኖራለች ይሄ ናይስ ነው የሆነ ሰው የሚያውቃት ምናምን የእንትና ስቶሪ እኔም ስሰማቸው እንደ አዲስ የሚያስቁኝ ስቶሪዎች አሉ አሁን ጓደኞቼ ለመጀመሪያ ጊዜ ማሳጅ ቤት ሄዶ የገጠመው ነገር ምናምን አሁን ጓደኛዬ ሲያወራ ደስ ይለኛል ገባህ አብሬው ምናምን አወራለሁ እንደ አዲስ አንዳንዴ ግን ቦሪንግ የሆነ ነገር ሲያወሩ በቃ ድጋሚ በቃ ሰለቸኝ ሰምተናል ምናምን አይተናል ሰምተናል ግን በጀት ኔክስት እሺ ሶ አሁን ወደ ስፓይሲ ታይም ደርሰናል እስካሁን እያያችሁ ሰብስክራይብ ያላደረጋችሁ ሰዎች how dare you የጌሾ ወቀጣ ማንም ሰው አይመጣ yes በሀብል ቲቪ ላይ የሚቀርብላችሁ የጌሾ ወቀጣን ሰብስክራይብ አድርጉ በየጊዜው ያባበደ በቃ ትሬንድ የሆኑ የዚህ ሳምንት መነጋገሪያ የሆኑ እና ቀውጢ ቤንግ የሆኑ ቪዲዮችን ይላል ማን ነበር የሆነ ዩቲዩበር አለ ማን ኤፊ yes ኤፍሬም ነው ኤፊ ያ ቤንግ እና ያበደ ቪዲዮችን ነው እና ቀውጥ የሆኑ ቪዲዮችን የሳምንቱ ቪዲዮች እንሰራለን እንግዲህ እንወቅጣለንና ይወቀጣል ዛሬ ማይኮ አንተን ነው ሞቅጠህ ዛሬ ኦኬ ተዘጋጅ እኔ ለመወቀጥ ዝግጁ ነኝ ግን የሚወቅጥ አይነት ሐሳብ ስለሌለኝ ኢትስ ኦኬ እንሰማለን ግን አንፈርድም ላይ ደርሰናል ናይስ እንዴት እንደምወደው ትሬንድ የነበረ ኦኬ እሺ ሶ አንዳንድ ስቶሪ እንነጋገራለን አንተ ያደረከው ሀቅ ነው እንዴ ከማን በዚህ ሁሉ ለቪዲዮ ብለን አይደለም በዚህ ሁሉ ህዝብ ፊት እንዴት ተዋሻለህ አንተ 1000 ቪው ነው ያለን ባለፈው 1000 ቪው በዚህ ሁሉ ህዝብ ገና እንደመጀመሪያችን 1000 ቪው እንዳስቡት እኔ ለሰብስክራይበሮቼ ሰብስክራይብ ነው ያለን 2000 ምናምን ያ ባይ ዘ ወይ ባንድ ጊዜ በቃ እንደገና እንደ አዲስ የሆነ እንደ መጀመሪያ ቪዲዮአችን በጣም ብዙ ሰው ነበር የሚገርም ኮሜንት ይሰጠና ከነፈልሽ እሺ ማይኮ ማን ይጀምር ልቤ ላይ ናቸው ማን ይጀምር በቃ ፍቅር ጃሉድ ይላል ብዙ ጊዜ ላይክ የሆነ ኮንተንት እያወራሽ ካሜራማኑ በኋላ እናወራለን ነው እዚህ ጋር ሚዲያ ላይ ጃሉድ ያራዳል ይመቸኛል እሺ እኔ ልጀምር እንሰማለን ግን አንፈርድም ኦኬ እሺ እኔ ያደረኳቸውን አሰቃቂ መጥፎ ጓደኛ የሆንኩባቸው ሞመንቶች ጌታን ግን አልዋሽም አረ ለምን ዋሻለሁ ሰምታችኋል የምሮን ይሄ አንፈርድም ስላሉኝ ነው እኮ እሺ አንፈርድም እንጂ ቢፈርዱ ኖሮ አላወራም ነበር ከማን ብትፈርድ አላወራም ኦኬ እሺ በጣም ከከባዱ ነው የምጀምረው ጌታዬ ሊያዩት ይችላሉ ሰዎቹ ምናምን እና እንግዲህ ሁነኝ ፈጣሪ ሶ ምን ተፈጠረልህ አንድ ጓደኛ ነበረችኝ ሴት ጓደኛ የክላስሜት ነች ምናምን ደስ ትለኛለች በጣም ምስኪን ነች ምናምን ከዛ ደግሞ አንድ ደግሞ የሰፈር ልጅ ነበረ በጣም ምስኪን ነው ምናምን አፍቃሪ ነው ላቨር ቦይ ነው ከዛ አቃቸዋለሁ ሶ አስተዋወቅኳቸው እና they became buddies ተዋደዱ ነገር ከአንቺ ካስተዋወቁ ተዋወቁ ምናምን በቃ ጥሩ ሪሌሽንሺፕ ውስጥ ገቡ ምናምን ከዛ ፕሎት ትዊስት ጀለስ ምን ያደርግልሃል ከሌሎች ሴቶች ጋር ቺት ምናምን ኬዝ ማለት ነው ደግሞ አንድ ብቻ አይደለም የሆኑ ታቂ ነበር አንቺ ሰማው ማለት ነው እንደዛ ያደረገ እንደሆነ መጀመሪያ ሳቀው በጣም ምስኪን ሰው ነበር ከዛ ግን የሆነ መወራት ጀመረ ያንን ነገር ያ እና እሱን እያወኩኝ ዝም ብያቃለሁ የምርሽን ነው
ያ አውቃ ነው ጌታዬ ሆይ እኔ ኦሬዲ አንቺ ካሜራው ነው ፌክ አስ ፍሬንድ ቀጣይ ኤፒሶድ ላይ እሷን እንደማታገኙት ነግራችሁ በደስታ ነው። የማን ጓደኛ ነሽ? የሱ ነሽ የሷ ነሽ? እኔማ የሷ ነኝ እኮ። የሱ ጓደኛ አይደለሽም? የሱም ነኛው ግን ምን መሰለህ በጣም ደበረኝ። ጭራሽ የሷ ጓደኛ ሆነሽ ያልነገርሻት? አው ገይውል እንዴ መሰለህ በጣም ተወደዋለች። ገባህ? በጣም ተወደዋለች። የፈለገ ትውደደው ነገ ላይፍ እኮ ይበላሻል። አይ የሆነ ደግሞ ያኔ ልጅም ስለነበርን ስንተኛ ክፍል 11ኛ ክፍል ማለት ሰዓቱን ተናገርኩ በቃ በስተድ ገና የሆነ ተማሪ እያለን ነበርና ሲሪየስም አታስበውም በቃ የመጀመሪያ ነው እንደዚህ አይነት ነገር ሳቅ ገባ የሆነ እሱ የሆነ ወሬ ሰምቼ ሄጄ ለሷ ነግሬያት ከዛስ ደግሞ ከዚህ በፊትም እንደዚህ አይነት ነገር ገጥሞኝ እንትና ቺት እያደረገ ነው ብዬ ተናግሬ አውቃለሁ እና ልጅቷ ምን እንዳለችኝ ታውቃለህ? አይ ዶንት ኬር አይ ላቭ ሂም እንግዲህ በጣም ያንግ ነበርና እና እንደዛ አይነት ትራማ ስለነበረኝ እንግዲህ በነግራትም ባልነግራትም ያው እንግዲህ ምናን የለም እንደዛ ብዬ እሷ ነበረች ከዚህ በፊትም እንደዛ አይ ሌላ ሴት ስለዚህ ሁሉም ሴት እኩል አይደለማ። አው ግን እኔ ልጅ ነበርኩ እንደዛ ብዬ አላስብም እንዴ። አይ ይሄ በጣም ከባድ ስህተት ነው። አይ ኖ እንሰማለን ግን አንፈርድም አንድ ላይ እንበለው። አይ እኔ እሰማለሁ ግን እፈርዳለሁ። ይሄን እፈርዳለሁ። የኢትዮጵያ ሕዝብ ይሄን ነገር ይዩልኝ ፍትህ ለልጅ እዛች ልጅ ያ ግን ባይዞይ ማለት ነው ሪሌሽንሺፕ እንደዚህ እንደምናወራው ቺት ቢያረግብሽ ትቆያለሽ እንደሚባለው አይደለም እንዴ። የብዙ ሰው ሪሌሽንሺፕ እኮ እንደምናቀው ሁሉም ሰው 100% ሎያል ሆኖ አይደለም ትዳር ራሱ የሚቆየው። የሆነ ብዙ አፕስ ኤንድ ዳውንስ ማናቀው ነገር አለ። ኢቭን ያ ትዳር ፋንክሽን የሚያደርግ ትዳር ሁላ ላይሆን ይችላል you know እነንተና ባልና ሚስት መሆናቸውን ብቻ ነው የምናቀው። ትክክል ፍቅር ውስጥ ናቸው ወይ ምን አይነት ዳይናሚክ እንዳለ አናቅም። ሶ ያቆያቀዋል ብዙ ፈክድ አፕ ሺት አለ እንኖራለን። ኢትስ ኦኬ ያ በጣም ያስጣለው እንሰማለን ግን አንፈርድ። ኦኬ ወደ አንተ እንምጣ። በጣም ፈረድክብኝ። ስማ የኔ እንትን ላይ ጽፈው ነበር ስልክ ላይ ነው። yes እንሰማለን ግን አንፈርድም ነው። እንሰማለን ግን አንፈርድም። እሺ ያው የኔ አንድ ጓደኛዬ በጣም ስትረስ ውስጥ ሆኖ መልክ እየሰራብኝ መስሎኝ ላሽ ብዬ አውቃለሁ። what do you mean ስትረስ ውስጥ ሆኖ? በቃ በጣም ጭንቀት ውስጥ ኦር ታሞ ምናምን መሰለኝ። የአእምሮ ጤና ነው ዲፕረስድ ሆኖ ወይ ምናምን ነው ወይስ አክቹዋል ህመም? አይ በቃ የአእምሮ ምናምን ተነክቶ ነበር። ያው ስሙ መጥቀስ አልፈልግም ግን you don't have to እና በቃ ሊያማክረኝ መጥቶ መልክ እየሰራብኝ መሰለኝና አረ ሂድ በእናትህ ወደዛ ምናምን ብዬው ወንድ ልጅ አይደል እንዴ ቆፍጠን በልና አልከው ተከፉ ሰው አረ በእናትህ እንደዚህ መልክ አትስራብኝ ሂድ ወደዛ ምናምን ብዬዋለሁና ቆይቷል። እንዳፈርዱብኝ አደራችሁ ወንዶች እንሰማለን ግን አንፈርድም። በጣም ወንዶች ሲጀመር ማለት ነው እኔ በጣም ያነደኝ ነገር ወንድ ሴፍ ስፔስ የለውም። ማውራት ቢፈልግ ማንን ነው የሚያወራው? ወንድ ልጅ እኮ ማልቀስ አለበት አይደል? ያለቅስ ወንድ ልጅ በጣም ሲያዝን መውጣት አለበት። ከማልቀስ በላይ ነው ታውቂያለሽ እኮ ቢያለቅስ ግን በጣም ቀላል ነበረ። ግን ምን ያደርጋል? ይደበድባል እንትን ይሄድና ሳኩ ጂም ገብቶ ግን አይ ነው ግን በጣም እና ደግሞ ካለቀሰም ብቻውን ነው ተደብቆ ነው የሚያለቅስ። ማልቀስ አለበት። ከዛ ደግሞ የሴት ፍቅር መኖር አለበት በህይወት ውስጥ ብዬማም ብዙ ሰው አሁን የሴት ፍቅር የለውም። ኢቭን በጓደኝነትም ቢሆን በፍቅረኝነትም ቢሆን ገባው ወንድ ልጅ ሴፍ ስፔስ የለውም። ሁሌ ታፍ እንድትሆን አስበው። አይ እኔ እኮ ትንሽ ዲፕረስድ ሆኜ ቢለ ምንድነው የምትለው ልትለው በቃ ዛሬ ባክ በጣም ስትረስ ውስጥ ደብሮኛል ከራሴ ጋር መሆን ፈልጌ ነው ምናምን። አረ ባክ የአማርኛ ፊልም ላይ የምታየውን ነገር ወደዛ ተው ምናምን አስበው። ኢማጂን ሴት ልጅ እንደዚህ ብትለኝ ማለት ነው ትንሽ ደብሮኝ ባክሽ ዲፕሬሽን ምናምን ካለችኝ አረ ነይ ቡና እየጠጣ እናወራለን ምናምን አይደለም ቁጭ ብዬ ሰማታለሁ what happened። ከዛ ስታወራኝም ምን አረጉን እንትና አራ እና ታዲያ ደበረሽ እሱን ይደበረሽ ወይስ እንዲ መሆኑን ይደበረሽ የለም ዲፕ ዳውን በደንብ እናወራለን። ወንድ ጋር ግን ገባህ ባክ እንትና እኮ አስደበረኝ አረ ባክ ማይሆን ነገር ነው እንደዚህ እናርገው ምናምን ልትባባል ትችላለህ ምናምን። ኢሞሽናሊ ግን ባክ ዛሬ ግን ጎዳውት እኔ በጣም እኔ አሁን እስካሁን ድረስ በጣም ይቆጨኛልና ከዛም በኋላ በጣም ብዙ ጊዜ ተጎድቶ ነበር ምናምን። አስበው በፍቅር ልቡ ሊሰበር ድረስ ምናምን ነበር በእውነት። አሁን ያው እግዚአብሔር ይመስገን ወጥቷል ግን በጣም ተጎድቶ ነበር። በጣም ቆይቷል ኦልሞስት አመት ምናምን ያልፈዋል
እና ግን በቃ እስቲ አሁን ላይክ የሆነ ሰው እንደዛ ሲለኝ ተማርኩበት ካለፈው እንትን አንዳንዴ ነገሮችን ሳንረዳቸው ሰውን ሞቀስ ወይም ደግሞ ላይክ እንደ ቀልድ ሁሉን ነገር በቀልድ ማየት አለብን ብዬ አላምንም እና በጣም ያዘንኩበት እሱን ጊዜ አሉ ባይዞይ በዚህ ወይ ነው ቶክሲክ ወንዶችን እያፈራን ያለ ነው በቃ አሁን አንድ ቀድም ያልኩ ጓደኛዬ ሶሻል ሚዲያ ነው ግን እያበላሸን ያለው ባይዞይ እንዴ መሰለ አይደለም ሁሉም ሰው ያስመሰለ የማስመሰል ላይፍን እያየን ለምሳሌ የተወሰኑ የሆኑ በቃ ቲክታከሮች ምናምን በቃ የማይሆኑትን ላይፍ በጣም ሌክዠሪ ቤት ውስጥ ቪዲዮ እየሰሩ ላይክ ሜንታ ቤት እንትናንትና እንደዚህ እና does it affect men ይሄ ነው ክላሴ ምናምን ላይክ ለአንድ ቲክታክ ቪዲዮ ብለው ሰርተው መልክ ይሰራሉ ሶ ላይክ ቲክታከር መሆን ያምረናል መልክ እየሰራን እያስመሰሉ እንደሆነ ምናምን የሆነ ሳስናቅ ምናምን ሁሉም ሰው እንደዛ እያደረገ ይመስለናልና ከዛ የሆነ ሰው እንደዛ ሲለ ምናምን ቀጥታ ዳይሬክት ያን ሰው ራሳችንን ኮምፓሪዥን ውስጥ እንከታለን ነው ሁሉም ሰው ነው እሱማ ወንድ ሴት አይልም በተለይ በሴቱም ደግሞ ሌላ ቨርዥን ያለው ተወኝ በሴቱም አለ በወንዱም አለ ግን ምን ልፈልጌ ነው ወንድ አሁን ቅድም ያልኩ ጓደኛ ማለት ነው በጣም ምስኪን ሰው ነበር ለሴት ልጅ ያለው ክብር ምናምን ከዛ ግን ልቡ ተሰበረ በማይሆን ሰው ከዛ ሶሳይቲው ምንድነው ያደረገው አልተረዳነውም ቡሊ ያደረግነው እንትናኮ እንዲያርጋው ምናምን የለም በዛ ምክንያት በጣም ሴቶችን መጥፎ እንትን መሆን የለም በቃ የማይሆን ሰው እኔ ብዙ ወንዶች እንደዛ ሲሆኑ አይቻቃለሁ ይሄ የሆነች ነገር ኢንሲደንት ፈጠርና ከዛ በቃ ኮምፕሊትሊ ሌላ ሰው ነው የሚሆኑብክ ማለት ሶ ላይክ በቃ የሆነ ነገር ሲፈጠር እንዲያወሩ የለም ትንሽ ሴፍ ስፔስ ቡሊ የማይደረጉበት አይነት ወይም ሰው አሁን ብዙ ሰው እኔ መናገር የምፈልገው አንድ ሰው ቢኖረን ይሄ የለም ሁሉም ነገር እንትን የምንለው የምናወራበት ሁሉም ሰው ይኖራል አንተም ይኖር ካለ ሁሉም ሰው ይኖራል አይደል የሆነ የምታወራው ሰው ምናምን ቢኖር እነሱን ነገሮች ብናበረታታ ባይኔ እንደሱ አይነት ወንዶች እንደ ሚኪ ባለመሆን ግዴታችሁን ተወጡ አሁን እኔ ተምሬያለሁ ከስተቴና እናንተም ተማሩ ማለት ፈልጋለሁ እኔ ደግሞ እስቲ ምንድነው እንትን እንላለን አንፈርድም እንሰማለን ግን አንፈርድም እንሰማለን አንፈርድም እሺ ይሄ ደግሞ በቅርብ ነገር ነው ባይዘው የሷ በጣም ዊርድ ነው ከኔ ማለት ነው አልገባችሁ ያንተ በጣም ዲፕ እና ሳድ ነው ያኔ ግን ዊርድ ነው የዴ ኧረ እኔ እንደዚህ ሰምቼ አላውቅም የቅድሞ የነገረችኝ ባይዘው እስካሁን ይዟል ከካሜራ በኋላ ራሱ ገና ብዙ አጠንጥኝበት መጠይቃት ነው ዶንት ጀጅ ሚ ሶ የሆነ ፕሮግራም ነበረ ራይት የሆነ መገኘት የነበረብኝ የፍሬንድ ግሩፕ ምናምን ነገር ማለት ነውና ቢዚ ነኝ ብዬ ዛላ ለመሄድ ለካ ቢዚ ነኝ ምናምን ብዬ አውቃለሁ ለካ መገኘት የነበረብኝ ቦታ ማለት ነው እንዴት በቃ አሁን ፍሬንድ ጓደኞችክ የሆነ ሰፖርት መደራረግ ወይ የሚያረጓቸው ነገሮች ወይ ኢቭን ልደታቸው ሊሆን ይችላል በጣም አካብደው የሚያከብሩ ከሆነ ምናምን ቢዚ ነኝ ምናምን ብዬ ቀርቻ አውቃለሁ መሄድ ስላልፈለኩ ብቻ እና እሱንም አልተናገርኩም ማንኛውም የኢትዮጵያ ማህበረሰብ ያደረገው ነገር አረ እኔ ግን በጣም ደብሮኝ ነበር ያኔ ለመሰለህ አልተናገርኩም በቃ ወይ ክሊር አልመጣም ማለት ይችላልሽ እኮ ምናምን አይደለ አንዳንዴ ምን እንደሚያናድደኝ ታውቂያለሽ ሰው መምጣት ካልፈለገ በጣም ብዙ ፕሮሰስ ነው የሚያበዛው አይ ነው አልፈልግም በቃ ነበር ምናምን ሄደው ምናምን አክስቴ እንትኑ ላይ ማጀራቷ ተቆልፎ ሆስፒታል አንጠልጥለን ወስደናት ምናምን የሆነ ያጎቴ ልጅ ምናምን ሜቢ ተከርብቶ ወድቆ ፍሬንድሺፕ ሜንቴን ማድረግ ፈልገው ቢሆንስ አሁን የኔ ምክንያት ማድረግ አያስፈልግም በቃ ዛሬ ላይክ ጥሩ ሙድ ላይ አይደለም ቀርቻለሁ ግን እንደሱ ምትሉ ወንዶች ማለት ነው ይመቻቹ ያራዳ ልጆች ጌታ እኔ በጣም እንደሱ አይነት ወንዶች ይመቹኛል ጌታ አሁን አንቺ ለምን በቃ ጀስት አልተመቸኝም ነው አልመጣም ክሊር ነገሮች እንደዚህ እንደሚሆኑ አላወኩም ነበር ባይ ዘ ዌይ ይሄን ማለት ያለብኝ ለሁሉም ሰው ነው ጣሪዎቹም መጮቹም ሁለታችሁም መግባባት መቻል አለባችሁ ላይክ ጣሪዎች አንመጣም ካሏችሁ በቃ አይመጡም እንዳይከፋችሁ ላይክ እና ደግሞ አንዳንዴ እሺ ምናምን ብዬ በጣም ላሽ ምለው ብዙ ጊዜ አለ እሺ ችግር የለምልና በዛ ሰዓት ወይ አይመቸኝ ወይ ምናምን ገባ እሱ በጣም እሱ ላይክ ባድ የሆነ ነገር ነው እኔም አክሰፕት ማላረገው ነገር ቢኖር እሱ ነው ምክንያቱም ይሄን መናገር ነው ሁሉም ሰው አልመጣም አይልማ ግን አልመጣም የሚል ሰው ኢቭን ማለት ነው እኔ አሁን ላስት ዊክ የሆነ ቦታ ነበርኩኝና ሰው ይጠብቅሻል
እኮ አዎ ይጠብቁሃል ግን በዛ ሰዓት ደግሞ ትመጣለህ ምናምን ነው የምትባለው ገባ በሙሉ አይ አልመጣም ብትል ለምን ምናምን ከዛ አይ ቤቴ ተኝቼ ነው ሙሉ አትልም ገባ እስቲ አያለው ብለህ ነው የምትሄደው የዛን ቀን ላይ ደውሎ ማሳወቅ ይሻላል ባይ ነኝ ደውሎ ቴክስት ማድረግ ወይ ምናምን አይ ኩድንት ሜክ ኢት ምናምን በቃ የሚሆነው የሚፈጠረው አይታወቅም አሁን ለምሳሌ የዛሬ ሳምንት የኔ ልደት ነው አመጣም ምናምን ብለሽኝ የዛሬ ሳምንት ብታመም አልመጣም በቃ ቴክስት ማድረግ በጣም አይ ቲንክ አሪፍ ነገር ነው ስለዚህ ቀለል አድርጋችሁ ማየት እንደዛ አይነት ነገር ምንም የኔ ያለ የተካበደ ነገር ያስፈልጋል ብዬ አላምንም አዎ ግን ጓደኛ አጥቻለሁ በጣም ጥሩ ጓደኛ በዚህ ምክንያት I'm sorry በጣም ነው ማዝነው ኦኬ ሶ እንሰማለን ግን አንፈርድም ተባብለናል አይደል እሺ እንፈርዳለን ካስተያየቱ ለመፍረድ እንዲህ ቢንም ጠብቀ ግን ይቅርብኝ ምንድነው አይ ይቅርብ ላይክ ያርጉ እስከዛ ድረስ ለሚዲያ አይሆንምና ለሚዲያ አይሆንም really ላርገው እሺ ያ አቶክሱኝ መቼም በቃ ቡናዋን ያዘች ገና ሳይወራ ደስ ይላል ከራሴ ከመወደው ጓደኛዬ ጋራ የሱ ጠላት ከሆነ ልጅ ጋራ ጓደኛ ሆኜ አውቃለሁ ዌት በትክክል ነው የሰማሁት ምንድነው አዎ በጣም ነው ቆይ አሁን ለምሳሌ እኔ እናንተ ጓደኛሞች ነን ከኔ ጋር የሚጣላ አንድ ሰው አለ ጭራሽ አይዋደዱም ላይክ ከሱ ጋር ነው ጓደኛ ይሆንኩ አዎ ያውም ጭራሽ ታይ ባንዳ ነህ ስሙን አልጠቅስም ግን በጣም ደባሪ ነው እኮ ብሮ ኮዱን እንደዚህ ቁርጥምጥም በማድረግ ነው ኮዱን ጥስጥስ እና ደግሞ አደራችሁን ያው ስሙንም አልጠቅሰው አሁንም በጣም ቤስት ፍሬንድ ነውና ማን እንደሆነ ጓደኛህ ነው yes ከዛ በኋላ ያን ነገር ካወቀ በኋላ አላወቀም yes ካወቀማ በጣም ከባድ ለዛ ነው መናገር ማልፈልገው ግን አሁን ጓደኝነታችንን አቁመናል ከዛኛው ጋር ማለት ከጠላቱ ጋር ለምንድን ነበር ግን ጓደኛ ይሆንከው አላቅም የሰይጣን ስራ ነው እና ደግሞ በጣም እሱን ቤስት ፍሬንድን በቃ ቡሊ ሲያደርገውላ የሰማሁት ነው ኦኬ ምናምን ብዬላሽ ይችላል አዎ ምናምን ብዬ እንትን ብያለሁ እንደዚህ አይነት ሰዎች እኔ እንጃ ምን አይነት ቅጣት ይቅርበሉኝ የኢትዮጵያ ማህበረሰብ ስማማ ባለፈው ፔዲኪዩር ሰራለው ስትል ነበር አይደል ማኒኪዩር ትሰራታለህ አይመለከተኝም አረ እግዚአብሔርን በጣም ባለፈው ስላልክ እኮ ነው ባለፈው ሁሉም ሰው ሰምቷል ችግር የለም ፔዲኪዩር ችግር የለም ብለሃል አረ አንቺ አሁን ለፌክነት የሚም ግባቱ ነው የሚያደርጉኝ በቃ ግባቱ ነው አይመለከተኝም አይ ዶንት ኬር እኔ ገና ሚዲያ ውስጥ በቅጡ ማለት ታወቀ ልጅ አሁን ከኢነሚ ከጓደኛ ኢነሚ ጋር ፍሬንድ ምንድነው ይሄ እሺ አንድ ዋን ላስት ታይም አንዲት ነገር አንዴ እንጨምር እሺ ኦኬ እንሰማለን ግን አንፈርድም ይሄም ድሮ ነው ይሄ ቲን ምናምን እያለን የለም ከጓደኞቻችን ጋር ቲኔጀሮች እያለን ኦኬ አሁን እኔና ጓደኛዬ አሁን ቲኔጀር አይደለንም እንንኮ አናረጅምኛ ኩኩ ሰብስበኝ ምን እንዳለች አልሰማትም እንዴ ቀላል ቤቢ ካን አይ ቼንጅ ማይ ማይንድ አለች አይ ኖ በጣም የሌለ ተመችቶኛል ሶ ምንድነው ያረግ እኔና ጓደኛዬ ነበርንና እኔ በባህሪ ነገሮችን ይዛለሁ በጣም ብዙ አላወጣም የሆነ ሰው ከተመቸኝ ምናምንም ጸጠነ ምለው ወይኔ እንትና አልልም ጓደኛዬ ደግሞ እንደዛ አይደለችም በቃ ትንሽ ከተመቻት ይሄ ልጅ እንዴት ነው ምናምን ትላለች ማለት ሶ የሆነ ቆንጆ ልጅ ነበር እዛ ደግሞ ጸዲ በቃ የለም የክላሱ የሚያምር ልጅ በቃ እንደዛ ነበር ደግሞ እንዳው በቃ የለም ከዛል እኔ ነኝ መጀመሪያ የተመቸኝ in my defense እኔ ነኝ የተመቸኝ እንደገመትኩት እንዳይሆን ጌታ ሆይ ድረስልኝ እንዴት ልሆን ነው ድረስልኝ ይሄማ ያስብላል እንዳሰብኩት ከሆነ በጣም ዊርድ ነው እሺ ቀጥይልኝ ከዛ ትነግረኝና ይሄ ልጅ ምናምን ትለኛለች ከዛ ደንግጬ አይደለ ኦኬ አልኩኝ ማለት ነው ጌታን እንዳሰብኩት እየሆነ ነው ነገር እሺ ቀጥይ ያሰብኩት ነገር ሊሆን ነው ጌታ በቃ እንዳሰብከው ከዛ ግን ልጁ የራስ ልጅ ለነግራን የትልቁ ፕሎት ትዊስት እኮ ይሄ ነው እኔ I made the move I texted him ማንን ለሱ ቴክስት አረኩለት ቴክስት መመላለስ ምናምን ጀመር ማለት ነው ይሄ ልጅ አይነፈም ብለሻት ማለት ነው ብዬው ማለት ነው ብዬ ነው ያለፍኩት
ለሷ ያሻት ከዛ አይደብራል ለካ አይደብራል what ያ ከዛ አረ የብሯን ነው ልጅ መሰለኝ ምንድነው እየልሸለሽ ይደብራል መሰለኝ በጣም ይቅጣ ጌታ ሆይ በቃ ኦሬዲ ደብሮኛል እኮ ደግሞ ገና ታዲያ ቲኔጅ እያለን ነው እኮ ምን አስበሽ ነው ከዛ ነግር ነው ከዛ ይሁን ያወራና የተመላለስን ፌስቡክ ላይ ነው ከዛ የሆነ ጓደኛ ነበርኝ ደግሞ የእንትኑ የግቢው ፕሬዝዳንት ነገር ነው የግቢው ፕሬዝዳንት ነገር ነውና ይሄ ልጅ እኮ እንዴት ነው ምናምን እኔ ዝም ብዬ ጠየቅኩት ወይ ይሄን ልጅ እኮ ግቢው ውስጥ አንቺ 8ኛ ሰው ወደዋለሁ ምናምን ክራሽ አለብኝ ስትያላለኝ ዘጋኝ ወዲያው ነው ተውሹ ወዲያው ግን ጓደኛሽን ላሽ ልታስቢያዘለሽ አንቺ አየር ላይ ቀለበል ታረጊ ነበር ማለት ነው ኢንቴንሽኑ እንደዛ ነበር ግን አለለም ጌታዬ ሆይ ይቅርበልኝ አረ ጌታዬ ሆይ እንዴት ልሆን ነው ድረስልኝ እና በቃ ድሮ እንደዚህ አይነት ነገሮች ሰርተናል እንደዚህ አይነት ነገሮች ባይዘው ሁላችንም አሳልፈናል ትማርባቸዋለህ እኔም እንደዛ አሳልፈ ያውቃለሁ ግን የኔ ግን ቢያንስ አንዷ ላይ ነው ሆልድ ያረኩትና ያው የ5 ብር ቀለበት በዚህ አጋጣሚ ገዝቼላት ነበርና በጣም በህይወት ያረሰው እንሳማለን ግን እንፈርዳለን ተው ግዴ እንፍረድ ይሄ ይፈረዳል እሷ ያረጋችው ነገር ይፈረዳል የሚፈረድ ነገር ነው በጣም ከባድ ነገር ነው ይሄኛው እንሰማለን ግን አንፈርድም ይኖራል እስቲ እንሞክር ባይሆንም ቀይ እስቲ ከሌለ ጠቅለለን እንጣ አለ እሺ ግን ይቅርብ እሺ አይቅር እንዴ it's okay ጓደኛዬ ለማንም እንዳትናገር ያለኝን ሚስጥር በጣም ቸኩዬ ለመናገር ከመቸኩል የተነሳ መልሼ ለራሱ ልገለታለሁ ይሄ በቴክስት ነበር ስክሪንሾት ወይኔ እኮ በሚም ብቻ ነው ማቆይ ሚም ሲሰራበት ብቻ ነው ማቆይ ነገር ማለት በነገረኝ በደቂቃዎች ልዩነት ውስጥ ነውና በጣም ከመቸኩል የተነሳ ለአንደኛው ጓደኛዬ ልነግረው ማለት ነውና እንትና ምን እንዳለኝ ልንገረ ምናም ብዬ ቴክስት ጽፌ ለራሱ ዳይሬክት ማለት ነው እና ላይክ በቃ ቢደውል ስልክ ቢቀጠቅጥ ምናምን ቤት የለም ነበር ማስብለው ምናምንና በቃ አፈርኩኝ ማለት ነው በራሴ ተጣላችሁ ምናምን እሱ ለተወሰነ ጊዜ ዘግቶኝ ነበር ግን ራሱ ደግሞ አወራኝ ግን በቃ ከሱ በላይ እኔ ነኝ በጣም ሼም ያዘኝ አልገባሽም በጣም ደባሪ ነው አልገባሽም በጣም ይደብራል እኔ አክቹሊ እንደዚህ አይነት ነገር የሚፈጠሩ ላይ አይመስለኝም ነበር ታውቃለህ ስክሪንሾት ለሰው መላክ ምናምን ለከሻታኪም እንደዛ ነው የምርሽ ነው ኖ እኔ በጣም ማለት ምን አይነት ወረኛ ነው እንደዚህ ነገር ልክ ይማቀው የሰው ወሬ ስክሪንሾት ወይኔ ተመስገን እንደዚህ አይነት ነገር ባለማረጌ በጣም ሶ ዊርድ እንደዚህ አይነት ነገር እና በጣም እንደዚህ አይነት ነገር አጋጥሞኛልና እና እኔም ይቅር በለኝ በዚህ አጋጣሚ ወንድ በድጋሚ ለሁሉም ሰው ያደረግናቸው ነገሮች አሁን በድሮ ማንነታችን ጀጅ አታድርጉን እኛ የተለየን ጥሩ ሰዎች ነን ያ የድሮ ያለፈ ስቶሪ ነውና አሁን በስለናል ተሻለን ሰዎች ሆነናል አሁን በስለናል ለቀጣይ ኤፒሶድ ላይ ደግሞ አረን እንጠብቃቸዋለን አይመስልሽም አለሽ አንቺ ያው ከዚህ እንግዲህ እኔ ምን መሰለህ ማለት የፈለኩት በስተመጨረሻም ያደሺ ወደ ያደሺ ስንመለስ የሆነ አንዳንዴ ሳታስበው የምታደርገው ነገርና ለዛ ሰው እንዴት አፌክት እንደሚያደርገው አታውቅም ሶ ይሄ መጀመሪያዋ ነው በእርግጠኝነት እንደዚህ አይነት ነገር ሲገጥማት ስለዚህ የሆነ ያስደብራል ሁሉም ሰው ደብሮታል እሷም እንትናም አስቴርም ሊደብራትም ላይደብራትም ይችላል ወይ ፕራይቬት ዲል ያደረጉበት ነገር ይሆን ይችላል የሆነ ከራሷ ፍሎው ይኖርባታል ሶ እሱን በቃ ኦን ማድረግ በቃ እንደዚህ ላረግ እችላለሁ ያስከፋውት ሰው ካለ ይቅርታ ይደርግልኝ ብትል ጥሩ ነው ያደሺ በዚህ አጋጣሚ ብትመልስ ባትልም ለነገሩ ትማርበታለች ብያስባለሁ ግን አይ አንዳንዴ ምን ማድረግ አለብን መሰላሽ የሶሻል ሚዲያ ኢንፍሉዌንሰር ከሆንሽ ገንዘብሽም ቤተሰቦችሽም ሶሻል ሚዲያ ሰዎች ናቸውና አንዳንዴ ለሚዲያ ላይ ላሉ ሰዎች ላይ ሪስፔክት ማድረግ አለብን ለነሱ ምን ሰጣቸውን ሪስፔክት በጣም እንትን መጠንቀቅ ማውራት አለብንና በጣም መጠንቀቅ አስቴር መልስ ሰጣለችና ያዲሽ ደሳለችኝ ኢትስ ኦኬ ላይክ ፍሬንድ ከሆናችሁ ምናምን ኖርማል ነው ቡሊ ምናምን ብትደራረጉ ምናምን ብትተራረቡ ለእናንተ ኖርማል ነው ግን ሚዲያ ላይ እንደዚህ አይነት ነገር ላይ መጠንቀቅ አለባችሁ ዋው ብዙ የሚያይም ሰው ስላለ በሌላ ወይ ሊረዳት ይችላል እሷ ኮንዲሽኗ ንጹህ ሆኖ ይችላል ግን ብዙ ሰው በሌላ ወይ ስለተረዳ የሆነ ስለዚህ ሚዲያ ላይ ወጥተሽ
ጀስት እኔና አስቴር እንደዚህ ነን እንደዚህ ላወራውበት ደግሞ በጣም ይቅርታ ምክንያቱም ከዚህ በፊት ሌላ ሚዲያዎች ላይም ተሳስተው አወርተው አስተውሳለሁ ላይክ ስም መጥቀስ አልፈልግም የጾታ ምንድነው የሴቶችና ህጻናት ምናምን ሚኒስቴር ከሷቸው ምናምን ነበረ ምናምንና ላይክ እንደ ቀልድ አወርተውት ምናምን ግን በጣም ፓወርፉል የሆነ ቡሊ ነው አይደለ በጣም የሚገርም ተረባ እንደማለት ወይም ደግሞ ሌላን ሰው እንደማበረታታት ነገር ስለሆነ በጣም እንደዚህ ነገር ላይ ሶሻል ሚዲያ በተለይ ደግሞ ቴሌቪዥን ላይ ከቀረብን መናወራውን ነገር በጣም መጠንቀቅ ያው እንደዚህ ስንል እኔም ማለት የፈለኩት ሁሉም ሰው ጥፋት አለበት ፓስቱ ላይ እሱን ነገር ደግሞ ኦን አድርጎ ከዚህ በኋላ እንደማያደርገው እንደሚጠነቀቅ ምናምን የሆነ እንት ማለት አለበት ይሄ ነገር መሆን አለበት ስለዚህ ያዲሽዬ በጣም ወድሽ በጣም ቀልዶች አለው ደስ ይላሉ ቀልዶች በጣም ይመቹኛል ግን በቃችኛው ነገር ጀስት ፐብሊሽ ብታረጋያት ምናምን ቀጣይ ላይ ደግሞ አይታወቅም እስቲ አንዴ ደግሞ እኛ ፖድካስት ላይ ጆይን እናረጋቸው ከዛ አንተን ነው በደንብ የምትወቅጥልኝ ከሷ ጋር እኔ ቅድሚያ እደልላታለሁ መጀመሪያ ገባህ ቡና ምናምን ክብካቤ ምናምን ሴቶች የሚወዱትን ነገር ኢትስ ኦኬ እኔ በጀማ ነው የምመጣው አንድ ቀን በጀማ ፋይት ከዛ ደግሞ በዳንስም ሮስትን ዳርግ ይሆናል አይታወቅም ምን አባቱ ሺህ ዓመት አይኖር እስካሁን ካያችሁን እንግዲህ የወቀጣ ቤተሰቦች ላይክ እና ሰብስክራይብ የወቀጣ ፋሚሊዎች በቃ በሀብል ቲቪ ላይ ደመቅመቅ አድርገንላችሁ ዛሬ እንግዲህ በቡናችን የጌሾ ወቀጣ ማንንም ሰው አይመጣ እያለን እንግዲህ ወቀጥ ያደረግንላችሁ ዛሬ ያዲሽና አስቴር ናቸው ይሄን ይመስላል እንግዲህ ፈታ በሉበት ምናም ተዝናኑበት ቡና እየጠጣችሁ ምናም ሪላክስ በቃ ያረጋችሁ ሰብስክራይብ አድርጉ ላይክ ሼር ምናምን በቃ የሆነ አላ ፈታ በሉ በእናትህ አደማምቁት ምን አባቱ እኛ እንኳን እዚህ ጋር ስቱዲዮ ተቀምጠን እኮ እየተፈታታን ነው የምንሰራው ጌታ እና ይመቻችሁ የአራዳ ልጆች በቃ የቀጣይ ቪዲዮ ላይ ኤፒሶድ ላይ ደግሞ ያበደ ሰው እንወቅጥላችኋለን የሚወቀጠውን ሰው ደግሞ ከፈለጋችሁ ላይክ ኮሜንት ላይ ጻፉልን የሆነ ግራ ይገባችሁ ምናምን ወይ ደግሞ ስለ እንደዚህ አይነት ነገር ኢሹ እንዲነሳለን እንፈልጋለን ምንድነው እውነታው ምንድነው ምናምን በሉን ኮሜንት ላይ እንደዛ ጻፉልን ስለነሱ እንግዲህ ለመውቀጥ እንሞክራለን በቀጣይ ኤፒሶዳችን እስክንገናኝ ይመቻችሁ